ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው አንዋር መስጊድ ተቃጠለ የአፋር ወጣቶች በፖሊስ ተደበደብን ታሰርን ይላሉ ድፍድፍ ነዳጅ ማውጣቱ ጋራ ተያይዞም የሶማሌ ወጣቶች ቅሬታቸውን ገለጹ ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋራ ኢዮባይሳለኝ ዜናው ሲተነተን እነሆ በኢትዮ ሶማሌ ክልል ነዳጅ የማውጣቱ ስራ ቢጀመርም የሶማሌ ክልል ተወላጆች ቅሬታ እንዳላቸው እየገለጹ ነው የአካባቢ ነዋሪዎች እንደገለጹት የሀገራችን በሀብቷ መጠቀሟ መጀመሯ ጥሩ ቢሆንም በአካባቢ ያለው የሰብአዊ መብት ጥሰት ትኩረት አለማግኘቱ በቂ ሁኔታ የአካባቢ ጥበቃ አለመደረጉ በጉዳዩ ዙሪያ ህዝብ ውይይት እንዳያደርግ መደረጉ አሳዝኖናል ይላሉ ከድፍድፉ ማውጫ ግንባታ ጋራ በሸበላ አካባቢ ከፍተኛ የግጦሽ መሬት ከጥቅም ውጪ መሆኑና 1 ሚሊዮን የሚሆን ህዝብ አደጋ ውስጥ መግባቱን ተገልጿል ከነዳጅ በፊት በሶማሌ ክልል የሰብአዊ መብት ጥሰት ሊቆም ይገባል ይላሉ የሶማሌ ወጣቶች እንደሚሉት ከሆነ አሁንም ሰብአዊ መብት ጥሰት እንደሚፈጸምባቸው ሲገልጹ ህዝብ ያልተወያየበትን ይሄ የነዳጅ ማውጣቱ ጉዳይ ቅሬታ እንዳላቸው ገልጸዋል የኢትዮጵያው ጠቅላይ ሚኒስትር አቶ አብይ አህመድ ዛሬ በአፋር ክልል በሰመራ ከተማ ከተለያዩ ህብረተሰብ ክፍሎች ጋር በልዩ ጉዳዮች ላይ ተወያይተዋል በውይይቱ ላይ ከህብረተሰቡ ለተነሱ ልዩ ጥያቄዎች ጠቅላይ ሚኒስትሩ መልስ ሰጥተዋል በውይይቱ ያልተጋበዙ ግን ከጠቅላይ ሚኒስትሩ ጋር መወያየት እንፈልጋለን ሲሉ ውይይቱ ወደሚካሄድበት አዳራሽ ለመግባት የጠየቁ ወጣቶች በፖሊስ እንደተደበደቡና እንደታሰሩ በአካባቢው ነበር ያሉ የከተማ ነዋሪዎች ለዶቼ ቬለ ገልጸዋል በውይይቱ ላይ እንደተገኙ የነገሩን አንዳንድ የአፋር ተወላጆች እንደሚሉት ከሆነ በውስጣቸው የነበሩ አንዳንድ ግለሰቦች ጥያቄ ሲጠይቁ በአዳራሽ ውስጥ ያሉት አንዳንድ ካድሬዎች ያስፈራሩ እንደነበረ ገልጸዋል የትኛውንም ወረዳ እንደማይወክሉ የተናገሩት እኚህ ነዋሪ ጠቅላይ ሚኒስትሩ ለህብረተሰቡ ጥያቄ የሰጡት መልስ ከመላው ጎደል ጥሩ ነው ብለዋል ሆኖም ጥያቄም የማቅረብ እድል አለማግኘታቸውና የተናገሩት እኚህ ግለሰብ እንዳሉት ከሆነ በቂ ውይይት አልተደረገም አንዳንድ ጥያቄዎችን ጠቅላይ ሚኒስትሩ አደባብሰው አልፈውታል አጥጋቢ መልስ ሊሰጡን አልቻሉም ሲሉ ትችታቸውን አክለዋል አዲስ አበባ የሚገኘው ታላቁ የአንዋር መስጊድና በአቅራቢያው ባሉ መደብሮች ላይ ቃጠሎ ደረሰ ትናንትና ከ7 ሰዓት ከሌሊቱ እስከ ንጋቱ 11 ሰዓት በቀጠለው ቃጠሎ የሰው ህይወት አለመጥፋቱን በመስጊዱ ላይ ንዑስ ጉዳት እንደደረሰና ንብረት እንደጠፋም የአዲስ አበባ ከተማ ክፍለ ከተማ የመሳለሚያ ፖሊስ ጣቢያ አስታውቋል በፖሊሶች ርብርብ ጉዳቱ ወደ መስጊዱ ሳይደርስ መጥፋቱን ሲቢገልጹ በመደብራቸው ላይ ጉዳት የደረሰው ነዋሪዎች እንደሚሉት እሳት አደጋ አጥፊዎች በቸልተኝነት ንብረታችን እንዲጠፋም አድርገዋል ይላሉ ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ ወደ ሌላ ፕሮግራም እንሻገራለን ኢኑማ ትክሰ መለኩ ለቶ ሱፈ በዳሎኒጋ አብሱ Inuma rafe emalaya lami tokuma dabu namara apiso Alaya nalayuma maltu alaya nuru fajadai alagana laguma maltu alaga adam firajadai Oporta ormina mamba tuyo abano fi batate malay Roro ormarra dufte Roro dinarra dufte
male malo 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 biya orma ada kunna man ibu galunna man ibai biya ofi ya gaddi sagarbu adunna man arbu jaran chamsa dufta mo birra aya sawilen ko saya no bori chamsa sinuf no birra chamsa sinuf no birra kinuf no kalo nutti bitani kalo nutti bitani furdanna nalbe danu fitani malo 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 japilota ko ya japilota oda jala ikanna manyatu nu kessa jira japilota ko ya japilota oda jala ikanna manyatu nu kessa jira amalo malo Suma pinko ya
ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምሰነበታችሁ እንደምዋላችሁ ዛሬ ይሄንን ፕሮግራም ልዩ የሚያደርገው ከምድረ አስመራ የምናስተላልፈው ፕሮግራም ይሆናል ሁለት እንግዶች ጋብዣለሁ እንግዶቼን ራሳቸው ስማቸውን ያስተዋውቃሉ ዋካችሁ ስማችሁን አስተዋውቁልኝ ታዲዮስ አብዲስ አባላለሁ በተከታታይ ሰይፈ ነበልባል ላይ በመቅረብ እንግዲህ እንደምታቆየው ብዙ ጊዜ ሰርተናል ዛሬ ደግሞ እግዚአብሔር ብሎ ፈቅዶ እዚ ኦሮሞ ነጻነት ታጋዮች ወዳሉበት ከተማ አስመራ ተገኝተናል እንደምን አላችሁ አድማጮች ተናስተልኝ አብደታ ሆማ አባላለሁ እኔም ከሰይፈ ነበልባል ጋር በተወሰነ ጊዜ እንደዚሁ ተገናኝተን በተለያዩ ሀሳቦች ላይ ተነጋግረናል በመጨረሻም በአስመራ ተገናኝተን በጣም አስፈላጊና ተፈላጊ የሆነውን የኦሮሞ ነጻነት ግንባር ባደረገው ዝግጅት ላይ ኦሮሚያ ፖሊሲ ወይም ደግሞ የነገዋ ኦሮሚያ የሚል ጉዳይ ላይ ለመወያየት ቀርበን ተገናኝተን ፊት ለፊት ከኢዮብ ጋር ወይም ከሰይፈ ነበልባል ሬዲዮ አዘጋጆች ጋር በመገናኘት ደስታዬ ወደር የለውም በጣም ሰይፈ ነበልባልን የምወደውና የማከብረው ሚዲያ ነው መልካም ሁለታችሁም የሰይፈ ነበልባል ራዲዮ ከዚህ በፊት እንግዳ አድርጓችሁ አቀርቧቸዋል እንግዲህ ዛሬ በድጋሚ ደግሞ እዚህ አስመራ የተገኛችሁበት ዋና ምክንያት ምን እንደሆነ እንወያያለን ከአቶ አብደታ ልጀምር እስኪ እንዴት ወደ አስመራ መጡ ለምን መጡ ወደ አስመራ የመጣበት ጉዳይ የኦሮሞ ነጻነት ግንባር የኦሮሞ ሕዝብ ነጻ ለማውጣት ለረጅም ዓመታት ከጠላት እፍኝ ውስጥ አውጥቶ ሕዝባችንን ነጻ ለማድረግ የሚያደርገው ትግል እንደምታውቀው ሰፊ ዓመታትን ይዟል ሆኖም ግን በዚህ በአሁኑ ወቅት በሀገራችን ባለው ሁኔታ ላይ በመዘጋጀት የነገዋን ኦሮሚያ ምን እንደምትመስልና ምን አይነት ፖሊሲ ለሕዝባችን ለጎረቤታችን እና በዓለም ዙሪያ ያለው ሁኔታ ላይ በመወያየት ዝግጅት አዘጋጀው ላይ ለመሳተፍ ነው የመጣሁት መልካም አቶ ታዲዮስ አመሰግናለሁ ኢዮብ በመጀመሪያ ደረጃ አንተም እንዳየው አብረን የገባ ነው እዚህ የመጣ ነው እንግዲህ ለኦሮሞ ነጻነት ግንባር ግባት የሚውል የኦሮሚያ ፖሊሲ ለማርቀቅ ነው በመጀመሪያ ያንን ከማለቴ በፊት ውጪውን ተቀምጠን የምንሰማው አሉባልታ ከኤርትራ ኤርፖርት ጀምሮ ውሸት መሆኑን የተገነዘብኩበት አንተም የተገነዘብክበት ነው አንተም በተለያዩ መልኩም ተገልጿል ብዬ አስባለሁ ስትመለስ በእውነት በክብር ተቀብለው እስከ ሆቴላችን ድረስ አድርሰውን ከዛ በኋላ ደግሞ በእውነት ኦሮሞ ሲባል እዚህ ሀገር አንተም እንዳየው እኔም እንደምመሰክረው ክብር አለን በጣም ነው የሚያከብሩን ወዳጆቻችን ናቸው ነው የሚሉን በተለያየ ቦታ እንኳን ስንገባ አክብረው ሰላም ብለውን ነው ከዛም ባለፈ እንግዲህ እዚህ ሆቴል ከመጣን በኋላ የመጣንበት ዓላማ አንድና አንድ ነው ለኦሮሚያ በሚቀጥለው ለኦሮሚያ የሚበጅ የፖሊሲ በሳይንሱም በሁሉም ነገር በመንገድ ትራንስፖርቱ በኩል በጤና በኩል የኦሮሞ ምሁራን በአለም ላይ ተገናኝተው ጥናት አድርገው ያንን ፖሊሲ አርቅቀው ለኦሮሞ ነጻነት ግንባር ግባት ሊሆን የሚሆን ነገር ለማበረከት ነው እሱንም ለአምስት ቀን ያደረግነው ስብሰባ አጠናቀን ተፋይተንበት ተነጋግረንበት ተወያይተንበት ከዛም በኋላ እንግዲህ ለኦሮሞ ነጻነት ግንባር ንብረት መሆኑን የታወቀበትና የኦሮሞ ነጻነት ግንባርም ተረክቦት ለወደፊቱ ፍንፍኔ ቤተ መንግስት በሚደርስበት ሰዓት ለኦሮሞ ህዝብ ብቻ ሳይሆን ለብሔር ብሔረሰቦች የሚጠቅም ጥናት የተደረገበትና ተረክቦም ተግባር ላይ እንደሚያውለው ቃል የገባበት ሳምንት ነበር መልካም ወደ ይሄንን የዚም ፖሊሲ ጉዳይ ወደ በኋላ እንመለስበታለን እሱን እናዘጋየውና አቶ አብደታ እንደው በተለያየ ኦሮሚያ ክልል ዛሬም የኦሮሞ ልጆች ይገደላሉ ይታሰራሉ በተለይ በሶማሌ ልዩ ኃይል ዛሬም እርምጃ እየተወሰደ ይገኛል
የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ እንዲሁም የሀገሪቷ ጠቅላይ ሚኒስትር አቶ ዶክተር አብይ ነፃነት እንዳለ ምንም አይነት ችግር እንደሌለ እየገለጹ ይገኛሉ። በሌላ አንፃር ደም እየፈሰሰ ነው። ምናልባት ኦሮሞ መግደል ምንም ማለት አይሆን? እንዴት አዩት? ይሄን ከመመለሴ በፊት እነዚህ ነፃነትን አውጀናል ነፃናችሁ የሚሉትን ሰዎች ማንነት መጥቀስ ፈልጋለሁ። ለምሳሌ ዶክተር አብይ ማን ነው ብለን ብንጠይቅ የአብይ ማንነት ለማንም ግልጽ ነው። አብይ በደሙ ኦሮሞ ይሁን እንጂ ውስጡ ከኦሮሞ ምንም አይነት ግንኙነት የሌለው የኦሮሞ ጠላት ነው። ያሳደገውም ኦሮሞ ሳይሆን ጠላት ነው ያሳደገው። ቲፒኤልኤፍ ነው ያሳደገው ኮትኩቶ የሚፈልገውን ስራ ለማሰራት። ስለዚህ አብይ ለኦሮሞ ህዝብ ይቆማል፣ ኦሮሞ ህዝብን ጋሻ ይሆንለታል ብሎ የሚያስብ ራሱን ማሞኘት ነው። ይህንን በእንደዚህ አይነት መልኩ ሲያስቀምጥ ለማ ደግሞ ለማ ኦሮሞ ነው፣ በደሞ ኦሮሞ ነው፣ ስቲል በቲፒኤልኤፍ ተኮትኩቶ ያደገ የቲፒኤልኤፍን ሜንታሊቲ ያለው ሰው። ለዚህ ለኦሮሞ ህዝብ ከተፈጠረበት ህዝብ ምንም አይነት ጥቅምና አንድ ከሞት ያተርፋል ብሎ የሚጠብቅ ሰው ውስጥ ሞኝነት ነው። አያደርጉም። ያን ግን በእነዚህ ምክንያቶች በእነዚህ ሰዎች ሁኔታና የሚያደርጉት ምክንያቶች የሚናገሩት አይነት ንግግሮች ህዝብን የሚያታልል ይመስላል። ህዝቡ እነዚህ ሰዎች ለኛ ይቆሙ ናቸው ብሎ የሚያስብ ይመስላል። አንዳንዱ ማለት ነው፣ ሁሉም ሳይሆን ቢሆን ኖሮ ትላንትና ሲገደሉ የነበሩትን እና አብይና ለማስ ሰልለው ቴሌፎን ጠልፎ ህዝብ የምነጋገረውን በትክክል ከዚህ ህዝብ ጋር ስለሙሉ የህዝቡን ልብ ትርታ ዳንቶ ለቲፒኤልኤፍ ሰጥተው ቲፒኤልኤፍ ደግሞ አጋጅን ልኮ የሚያስገድል እንደነበረ በግልጽ የምታወቅ ነው። ይሄ ህዝብ ያውቃል፣ የኦሮሞ ህዝብ በሙሉ ያውቃል። ለማ የተወለደበት አካባቢ ነው። ህፃን ልጅ ተገለው የ15 ዓመት ልጅ ተገለው እናት በልጁ ሬሳ ላይ በሞተ ልጁ ላይ እንድትቀመጥ የተገደደችው የለማ ጎረቤት ማለት ነው። ስለዚህ አምቦ ህዝብ ህፃን ልጅ ተገለው እንደ ትላንትና ጁነዲን ካፎትቶ መግደል ያንሳል አይበል እንጂ ህፃን ልጅ ተገለው ህፃኑ እንኳን እንዳይቀበር ቤተሰብን ሲያስቡ የነበሩ ሰዎች ናቸው። እነዚህ ሰዎች ለህዝባችን ምንም አይነት ጥቅም የሚያመጡና ወይም ደግሞ ትላንትም ምንም ያደረጉለት ነገር የለም፣ ነገም ምንም አይነት የሚያመጡለት ነገር የለም። በዚህ በተነሳ ነው ከዚህ ከጭካኔያቸው የተነሳ ነው የሶማሊያ ልዩ ፖሊስ የሚባለው ሰራዊት የኦሮሞን ህዝብ ከንብረቱ ሲያፈናቅል ሲገል ሲዘርፍ ቁጭ ብሎ የሚያዩት። ከዚህ ህዝብ የወጡ ሰዎች ከሆኑ ለዚህ ህዝብ የቆሙ ሰዎች ከሆኑ እውነት ይሄ ደም የኦሮሞ ደም ካላቸው እነዚህ ሰዎች ይሄን ቁጭ ብለው ያው ነበር። እንደውም ፋሲሊቴት የሚያደርጉ እነዚህ ናቸው። የተባረረውን እንቀበላለን ብለው ሲያጨበጭቡ ብቻ ነው የምናየው። ግን አሁንስ የሚፈናቀለው ከዛ በኋላ የሚፈናቀለው ምን ሶሉሽን ይፈልግለታል የሚለው ነገር ምንም አይነት ሐሳብ የላቸውም። ስለዚህ እነዚህ ሰዎች ህዝባችን እንዳይታለል ከቲፒኤልኤፍ የበለጡ አይነት ሰዎች ውስጥ ምስጥሩን የዚህን ህዝብ ውስጥ ምስጥ ስለማያውቁ አጋልጠው ለጠላት ከመስጠት በስተቀር ለዚህ ህዝብ የሚቆሙና ለዚህ ህዝብ ይሆናል ብሎ የሚያስብ የተሳሳተ አይነት አመለካከት ነውና ህዝባችን ጉዞውን እንደ ትላንትና ስፔሻሊ ቀይረው እንደ ትላንትና መቀጠልና እነዚህን ሰዎች ከነ መስራታቸው ነቅለን አጥፍተናቸው ኦሮሚያንና ከኦሮሚያ ዙሪያ ያሉት ብሔር ብሔረሰቦች በሰላም እንዲኖሩ ማድረግ ነው። መልካም። አቶ ታዲዮስ በዚህ ላይ የሚሉ ነገር አለ? አዎ፣ በመጀመሪያ ደረጃ ከዚህም በፊትም በርካታ ነገሮች ተጠይቄ ስለዚህ ሁለት ግለሰቦች የራሴን አስተሳሰብ ለማንጸባረቅ ሞክሬያለሁ። ለማ መገርሳና ዶክተር አብይ አህመድ የቲፒኤልኤፍ ተላላኪዎች ናቸው ብዬ ነው ማምነው። የኦሮሞ ነጻነት ግንባር በርካታ ልጆችን በሚያሳድግበት ሰዓት
እነዚህ ሰዎች እነዚህ ግለሰቦች ግን የኦሮሞ ነጻነት ግንባር እየኮተኮተ የሚያሳድጋቸው ልጆች ከስር እየሄዱ ለማ መገርሳ ደህንነት ቢሮ በሚሰራበት ሰዓት ዶክተር አብይ አህመድ ደግሞ የሳይንስና ቴክኖሎጂ በሚያስተዳድርበት ሰዓት በርካታ የኦሮሞ ልጆችን እያሳሰረ ቶርች እያስደረጉ ለጠላት አሳልፎ የሚሰጡ የኦሮሞ ተወላጆች ነገር ግን ለጠላት የሚላላኩ ግለሰቦች ናቸው ብዬ ነው ማምነው። በትላንትና ዕለት እንኳን እንደምታውቀው በሐረር አካባቢ ጭናስካን አካባቢ ማለት ነው ወደ 10 ሰዎች ተሰውተዋል፣ በጥይት ነው የተገደሉት። የኦሮሞ ህዝብ ማወቅ ያለበትም ይሄንን ነው። ዶክተር አብይ አህመድና ለማ መገርሳ ምላሳቸውን ማርቀብተው ነገር ግን እኛን መተሬ ሊያወጡ የመጡ ግለሰቦች ናቸው። የኦሮሞ ህዝብ የኦሮሞ ናሽናሊዝም እያደገና እያበበ ስለመጣ የኦሮሞ ህዝብ ለመብቱና ለቄው ለማንነቱ እየታገለ ስለመጣ የቲፒኤልኤፍ መንግስት ደግሞ ይሄንን ስለሚያቅ ከኦሮሞ ህዝብ የተወለዱትን ሰዎች ፊት ለፊት በማምጣት ከኋላ ሆኖ ግን እነሱን በማላላክ የተጀመረውን ትግል ለማኮላሸት የማይፈነቅለው ድንጋይ የለም። ይሄ ደግሞ ይሳካል ብያላም ነው። ስለዚህ ይሄ አሁን የሚደረገው ነገር በአጠቃላይ በሚያስችል መልኩ ወደኋላ የማይመለስ ወደኋላ ሊመለስ የማይችል ትግል ስለሆነ ከነለማ መገርሳ ብዙም እኔ ከነ ዶክተር አብይ አህመድ ብዙም እጠብቃለሁ ብያላስብም። ትግሉ ግን በተጠናከረ መልኩ ይቀጥላል። እኛም የመጣንበት አስመራ የተገኘንበት ዓላማም ይሄው ነው። ስለዚህ የኦሮሞ ህዝብ ማን እንደሚታገልለት ያቃል፣ ማን እየደማለት እንደሆነ ያቃል፣ ለምንስ እንደምንታገል የታወቀ ግልጽ ነው። ከነ ዶክተር አብይ አህመድና ከነ ለማ መገርሳ መጠበቁ አስፈላጊ አይደለም። መታሰሩ ቀጥሏል። አንድ ሰው ወይም 20 ሰው ይለቁና 1000 ሰው ያስራሉ። መገደሉ እንደቀጠለ ነው። መፈናቀሉ እንደቀጠለ ነው። የተፈናቀሉ ሰዎች እንኳን ዛሬም ከ1 ሚሊዮን 100,000 ገደማ ተፈናቅሎ ዛሬም ቦታ አላገኙም። ቦታቸው አልተመለሰም፣ ንብረታቸው አልተመለሰም። ስለዚህ እነዚህ ሰዎች ለጊዜ መግዣ ብቻ ከቲፒኤልኤፍ ጋር እየተሞዳመዱ ነገር ግን ኦሮሞ መስለው የኦሮሞን ህዝብ ስቃይ ለማራዘም ትግል ያደርጋሉ፣ ግን ይሳካላቸዋል ብዬ አላስብም። መልካም። እንደው አንድ ነገር መርሳት የሌለባችሁ ነገር አለ። ጠቅላይ ሚኒስትሩም ፕሬዝዳንቱም ኦሮሞ ናቸው። ኢህአዴግ ወይም ቲፒኤልኤፍ ሲገልጽ በሰላማዊ መንገድ ስልጣን ሽግግር እንዳደረገ እየተገለጸ ነው። በፊት ያንን ወንበር ለመያዝ ተገዳድለው ነው ስልጣን የሚያዘው። እንግዲህ ቀደም ያነሳሁት በለውጥ እንዳለ ሁለቱም የኦሮሚያ ክልል ፕሬዝዳንቱም ይሄ ጠቅላይ ሚኒስትሩም እየገለጹ ነው ያሉት። ህዋት አስሯቸው የነበሩትን ግለሰቦች ከስር እየፈቱ ነው ያሉት። እንደውም ኦፒዶ ከማንኛውም ድርጅት ጋር ሊደራደር ፈቃደኛ እንደሆነ ገልጿል። አሁን እናንተ ያላችሁት ይሄ ጨለማ ነው እያላችሁ ያላችሁት። አቶ አብደታ ለውጥ የለም በኢትዮጵያ ውስጥ አዲሱ ጠቅላይ ሚኒስትር ከተሾሙ በኋላ ለውጥ የለም። ለውጥ አለ ብለው ደግሞ የገቡ ሰዎች አሉ። እንደው አንጋፋው የፖለቲካ ምሁር የፖለቲካ መሪ የነበሩት ገብቷል። በቅድሚያ ግን ለውጥ የለም። እውነትን ለመናገር ለውጥ ማለት ትርጉሙ ከታወቀ ሰው ከሆነ ለውጥ ይሄ አይደል። ለውጥ የለም በኔ እምነት። የተለወጠው ለውጥ የነበረው ሰውዬ ከመቀመጫው ተነስቶ ሌላ ሰው መቀመጫው ላይ ተቀመጠ። ይሄ ደግሞ ለውጥ አይደለም ለኦሮሞ ህዝብ። አንዳንድ ነገር ለስሙላ ይሄን እናደርጋለን፣ ብሔራዊ ቋንቋ ኦሮምኛ ይሆናል፣ ይሄ ማታለያ ምን ማለት ለውጥ የለም። ይሄንን ለውጥ ህዝባችን ጠንቅቆ ያውቀዋል። በተለይም ቀሮ ከዚህ አልፎ የሚገርመው ነገር ለውጥ አለ ብሎ የኦሮሞ አንጋፋ ፖለቲሻኖች ነበሩት ትላንትና ሲታገሉለትና ይሄንን የኦሮሞ ህዝብ ትግል አቋቋም ነው የሚሉት። ወደዛ ከመሄዶት በፊት አሁን እርሶ ለውጥ የለም በኔ ብለዋል። ረጅም ዓመት 18 ዓመት ሞት የተፈረደባቸው የኦሮሞ ልጆችን መፍታት ራሱ ብሔራዊ እርቅ ይምጣ ብሎ የእርቅ ሐዋርያ ወይም አንድ መጀመሪያ ይሄን ማድረጋቸው ለውጥ አይሆንም አይመስለኝም። እንደው ምን የሚመስለኝ እስሩ ለሁሉም ሰው ይድረስ የሚል አይነት እንደ ጸበል ለሁሉም እንዲደርስ የታቀደ አይነት ነገር ይመስላል።
የነበሩ ታስሮ የነበሩ ተፈቶ ሌላው እንደገና ደግሞ እንዲገባ የተደረገ ነው። የተፈቱ ሰዎች 100 ከሆኑ 3 እና 400 እስር ቤት ገብተዋል። አዲስ ትላንትና ሲቀጠቅጧቸው ሲደበድቧቸው ማከላዊ ተዘግቷል። ሌላ ማከላዊ ተዘጋጅቷል። በየመንደሩ በየጉራንጉሩ ውስጥ ማከላዊ አለ። ከዚህ አልፎ በአለም ህግ ያልተፈቀደለት በጦር ካምፕስ እስር ቤት አለ። ጦሩ ተነስተው ጡንቻውን ኤክሰርሳይዝ የሚያደርግበት ህዝብ ነው የኛ ህዝብ እዛ ተቀጥቀጠው። ስለዚህ ማከላዊ ትርጉም የለውም። የተዘጋጀው ማከላዊ አለ ያኛው ቢዘጋ እሱም ታሪክ አለው። ያንን ታሪኩን ያው እንመለስበታለን ሌላ ጊዜ እንጂ አዲሱ ማከላዊ ለሚፈልጉት አይነት መንገድ የተመቻቸ አይነት አድርጎ ነው የሰሩት። ግን ደግነቱ ያ ማከላዊ እነሱን የሚጠብቅ ይመስለኛል ነገ። ስለዚህ እነዚህ ምሁራኖች ወይም ደግሞ ቀደም ብሎ ለዚህ ህዝብ ሲታገሉ ነበሩ አዛውንቶች በአንዳንድ የዚህ ኦኤልኤፍ ስነስርዓት ወይም ደንብ ውስጥ ታቅፎ መኖርን አቅቷቸው ራሳቸውን አገለው የነበሩት ወጥተው ለዚህ ህዝብ በሌላ አይነት መልኩ እንታገላለን ብሎ ሌላ አይነት መንገድ ይዘው ወጡ። እነዚህ ሰዎች በህዝብ ፊት ምንም አይነት ተቀባይነት እንደሌለው ነገሩን ያውቃሉ። ግን ይመችልን ይሆናል በሚል በግምት ዛሬ ጥሪ ሲደረግላቸው ሮጦ ገባ። አይሆንም። የሞተለት ልጁን ያጣበት ህዝብ ለዚህ ትግል እነዚህን ሰዎች እንደ መስታወት ተገልብጦ ነው መልካቸውን ቀይሮ ወደዚህ ህዝብ የመጡት። ያንን ህዝቡ የሚቀበል አይመስለኝም። እነዚህ ራሳቸው ማዋረድ እንጂ ለኦሮሞ ህዝብ ጥቅምም ምንም አይነት እልቅ ኦሮሞን የሚያሳዝነው ነገር የምንጠብቃቸው በክብር በጥረታ ወጥተው እንዲያርፉ ምኞታችን የነበረው አሁን ሄደው ራሳቸውን ክብረ ቢስ አደረጉ፣ ራሳቸውን አዋረዱ። ለኦሮሞ ህዝብ ምንም አይደለም። ይሄ እንደዚህ አይነት ተለምዷል፣ ብዙ ጊዜ አይተናል እንደዚህ አይነት ነገሮች። እኛ ግን የሚገርመውና የሚያበረታታን አይነት ነገር እነሱ ክሬት ያደረጉት ወይም እነሱ ያሳደጓቸው ትላንትና ያሳደጓቸው ልጆች አልፎ ከነሱ ሄደው ለዚህ ህዝብ ለኦሮሞ ህዝብ ብቻ ሳይሆን ለጎረቤቱ ሌላውም እንደ በአለም ዙሪያ ዓለም ምን እንደምትመስል የሚገመግምና የሚያውቅ አዲስ ወጣቶችን ፈጥረናል። ስለዚህ ለነዚህ ሰዎች እስከዚህ ድረስ ምንም የምንጠበቅበት ጉዳይ አይደለም ማለት ነው። አቶ ታዲዮስ እንደው ከዚህ ጋር ያይዘውልኝ እንዲመልሱልኝ የሚፈልገው ነገር አለ። በቅድሚያ ለውጥ አለ የለም የሚለው እንዲመልሱልኝ ፈልጋለሁ። በቀጥታ የሰው ልጅ እስር ቤት ውስጥ መቼም እስር ቤትን የሚያክሰው መፈታቱ ደስታን ይፈጥራል። ይሄ ራሱ አንድ እርምጃ አይሆንም? የቀድሞ ባለስልጣናቶች የኦሮሞ ህዝብን የኢትዮጵያን ህዝብ ሲበድሉ ሲያስገድሉ ሲዘርፉ የነበሩትን የህዋት ከፍተኛ ባለስልጣናቶች በጡረታ መልክ ማግለሉና ማባረሩ ይሄ ራሱ ለውጥ አይሆንም? ለውጥ የለም። ለውጥ እንዴት እንደሌለ ደግሞ መዘርዘር ይቻላል። አንድ ለውጥ የሚባለው እነዚህ ግለሰቦች በግለሰብ ደረጃ በመንግስት ስም ተደራጅተው በርካታ ብሔረሰቦችን ሲገሉ ሲያስሩ ከሀገር ሲያሰድዱ ንብረታቸውን ሲዘርፉ የነበሩ ሰዎች ጡረታ ወጥቷል ተብሎ ከኋላ ተቀምጦ የፊት ለፊቱን እንተማረጉ ልክ ነው ብዬ አላምንም በኔ ግምት። ስለዚህ ለውጥ የለም። አንደኛ ለውጥ የለም የሚባልበት ምክንያት ባለፉት 28 አመታት እነዚህ በጣም በሙስኝነት የተጨማለቁ ሰዎች በአገር ውስጥ የነበረው ንብረታቸውን ወደ ውጭ አሽሽተው በተለያየ ሀገር ያስቀመጡ ግለሰቦች እንደገና ደግሞ እነሱ በትዛዝ አዘው ያስገደሉ ሰዎች እነሱ ትዛዝ አዘው እስር ቤት የከተቷቸው ሰዎች ሳይፈቱ ለውጥ ይኖራል ብሎ አይታሰብም። ግን አንድ ነገር አለ። ለምሳሌ መልካም ያነሱት ነገር አለ። እነኚህ ባለስልጣናቶች ያሳሰሯቸው ሰው አልተፈታም። አንጋፋው የፖለቲካ መሪ የነበሩት የኦዴፍ አመራሮች ገብተው ለሬዲዮ ፋና የገለጹት ነገር አለ።
አገር ውስጥ ለውጥ አለ ለውጥ መጥቷል ማንኛውም ታጋይ ብረት አንስቶ መታገሉ ዋጋ የለው በሰላማዊ መንገድ መታገል ለውጥ አለ ለውጥ ያመጣል እያሉ እርሶ ደግሞ ያሉኝ ያሉት ለውጥ የለም ይሄ ሁለቱ ነገር አይጋጭም በፍጹም አሁን አንድ ነገር መታወቅ ያለበት እንግዲህ የምታነሳልኝ ነገር ስለ ሌንጮለታ ነው ጡረተኛው ሌንጮለታ ማለት ነው ጡረተኛ ናቸው ባለፉት 20 አመታት ገደማ በኦኤልኤፍ ውስጥ አልነበሩም በፊት በሰሩት ስራ ግን ከዛ በፊት በነበረው ስራ ግን የኦሮሞ ህዝብ ተበድሏል ብለው አዎ ተበድሏል ብለን ከኋላቸው ቆመናል የኦሮሞ ህዝብ ተገድሏል ሲባል ጦራይ የኦሮሞ ህዝብ ጥይት አውጥቶ ከሳቸው ጋር ሲታገል ነበር ከዛ በኋላ ግን በሰሩት ስተት በ1983 በሰሩት ስተት ልክ እንዳልነበረ በርካታ ሰዎችን አስጨርሰው የኦሮሞ ነጻነት ግንባርን ጦር ካምፕ በማስገባት በቲፒኤልኤፍ ወይም በወያኔ እጅ እንዲገባ በማድረግ ያ ስተት ስለተፈጠረ የኦሮሞ ነጻነት ግንባርን ከዛ በመውጣት እሳቸውም ከዛ አገር ወጥተዋል ከዛ በኋላ ታጋይ መሆናቸውን አላቀም አሁን ግን ቲፒኤልኤፎች መግለጫ አንዲት መግለጫ አውጥተው ከሰዓት በኋላ ግን እነሱም እንገባለን ብለዋል ይሄ ጦረታ ነው ለኔ ጦረታቸውን ለማስከበር ነው ይሄ ለውጥ አይደለም በፍጹም ሊሆን አይችልም አንደኛ ለውጥ የሚባለው ወንጀለኛ በህግ ሲጠየቅ ነው የህግ ሀገር ከሆነ በወንጀለኛ በህግ ይጠየቃል ላጠፉት ጥፋት የወያኔ መንግስት ኃላፊነቱን ይወስዳል ለተገደለው ለተጨፈጨፈው ሰው ንብረት ለወደመበት ሰው ኃላፊነቱን በሙሉ ይወስዳሉ ማለት ነው እነሱ እጅ ነው ያለው ሁለተኛው ለውጥ የሚባለው የቲፒኤልኤፍ መንግስት ኢትዮጵያን ህዝብ ማስተዳደር አልቻለም በተለይ የኦሮሞ ህዝብ ስቃይ ከጊዜ ወደ ጊዜ ስለቀጠለ መልቀቅ አለበት ለውጥ የሚባለው የኦሮሞ ህዝብ የሚታገለው እንደምታውቀው ፍንፍኔ ቤተ መንግስት የኦሮሞን ለማስቀመጥ አይደለም የኦሮሞ ህዝብ የሚታገለው መብቱን ሀብቱን ማንነቱን አገሩን ነፃ ከጠላት መንጋጋ ለማውጣት ነው ስለዚህ ይሄ በትክክል ስተት ነው መሆን ያለበት ስተትም ነው ብዬ ነው ማምነው የኦሮሞ ህዝብ የሚታገለው አንዱ ለሀገሩ መብት ነው ቤረሰቦች ወሰነውበት በጋራ ለመኖርም በተናጠልም ለመኖር ህዝቡ መወሰን አለበት ያኔ ለውጥ መጣ እንላለን በርካታ የኦሮሞ ልጆች ባለፉት 135 አመት ከኢትዮጵያ መንግስት ጋር የሚያደርጉት ትግልና ትንቅንቅ ይሄንን የሚመልስ ነገር ይሆናል ስለዚህ ለውጥ የለም ትግሉ ይቀጥላል አንድ መጨረሻ ልንገርም ለውጥ የለም ብለን የምንናገርበት ምክንያት አለ ይሄውም እንደምታውቀው እንደውም በአካል ባገኛቸው ሌንጮለታን መጠይቃቸው ስለ ነዲ ገመዳ ነበር ነዲ ገመዳ በኦሮሞ ታሪክ ውስጥ ትልቅ ቦታ ትልቅ ስም ያለው ሰው ነው አባታችን ታጋይ የት እንዳለ አናውቀውም ያም መስዋዕትነትን ለኦሮሞ ህዝብ ብሎ የት እንዳለ እንኳን ማናውቀው ግለሰብ የት እንዳስቀመጡት ሳናቅ ድርድር የሚባል ነገር የለም መስፍን አበበ አብዲሳ ቄሮ ብሊሱማ ኦሮሞን ከስር መሰረቱ ከኢንጂነር ተስፋውን ጨመዳ ጋር ሆነው በማደራጀትና ለ28 አመት ሲንጸባረቅበት ሲመጻደቁብን የነበረውን የቲፒኤልኤፍ ፓርላመንት ማፍረስ የቻለ የገነቡ ኦርጋናይዜሽን ነው መስፍን አበበ አብዲሳ ዛሬም ድረስ እስር ቤት ነው ያለው ስለዚህ ይሄ ሁሉ ስታየው ጥቂት ሰዎች ለቀው ሊሆን ይችላል ለራሳቸው ፖለቲካ ነገር ግን የኦሮሞ ነጻነት ግንባር ታጋዮች የቄሮ ብሊሱማ አባላት የኦሮሞ ናሽናሊዝም የሚያቀነቅዱ ግለሰቦች እስከ ዛሬም ድረስ በቲፒኤልኤፍ ኮንሰንትሬሽን ካምፕ ነው ያሉት ስለዚህ ለውጥ ነው ብለን አንቀበልም አላምንም በዚህ ላይ ወንድሜ ንግግር ላይ አንድ ነገር መጨመር እንፈልገው ነገር አለና አቢ አንዳንድ ጡረታ የሚወጡትን ሰዎች ጡረታ ያወጣል አንዳንድ የቦታ ቅይር እያደረገ ነው ያለው ይሄ የዚህ ሲስተም እነዚህ ሰዎች አቢ የበሉትን የዘረፉትን ገንዘብ ቁጭ ብሎ እንዲበሉ ሴተል ሆኖ ምንም አይነት ችግር ሳይኖርባቸው ቁጭ ብሎ እንዲበሉ ልጆቻቸውን እንዲያዝናኑ አክብሮ ጡረታ ያወጣቸው ነው እነዚህ ሰዎች ደግሞ የኦሮሞን ህዝብ ያቺ አገር የዘረፉ ደሟን የመጠጡ ሰዎች ናቸው እነዚህ አሁን ጡረታ ወጡ ቢባል አንድ ጡረታ ወጣ መባል ክብር ነው ጡረታ ማለት እነዚህ ሰዎች ለዛ አይነት ብቁ ሳይሆኑ
የዘረፉትን ገንዘብ ቁጭ ብሎ እንዲበሉ ፋሲሊቴት ተደረገ የተዘጋጀላቸው አይነት ሲስተም ነው ይሄንን ከአብይ ጋር ተነጋግረው አድርገ ይሄንን ነገር ይሄን አድርገልን ቁጭ ብለን እንብላ አይነት መንገድ ነው እንደምታወቀው እነዚህ ሰዎች ገንዘባቸውን የዘረፉትን ገንዘብ ወደ ውጭ እያሸሹ ነው ያሉት በተለያዩ አገሮች ላይ ገንዘባቸው ዲፖዚት ሆኖ ነው ያለውና ስለዚህ እንደ ለውጥ ሳይሆን እንደው ተቃራኒው ነው ይሄ ነገር ለማለት ፈልጌ ነው መልካም እርሶ ጋር ነው የምቆየው አቶ አብደታ እንግዲህ የኦዲኤፍ አመራር ወደ አገር ቤት መግባት በኦሮሞ ህዝብ ላይ የሚያመጣው ችግር ይኖር ይሆን ወይም ጥላ ይጥላል እንደሁም ብዙ ጊዜ በተለያየ ግለሰቦች ሲነገር የምንሰማው የኦሮሞ ነጻነት ግንባር ጠንክሮ አለመውጣቱ እነዚህ አንጋፋ የሆኑ የኦሮሞ ፖለቲከኞች በመሰላቸት ወደ አገር ቤት እንደገቡ ይገለጻል የኦሮሞ ህዝብ ነጻነት ግንባር ጠንካራ ቢሆን ኖሮ ልጆቹን ማስቀረት አይችልም ነበር የኦሮሞ ህዝብ ኦኤልኤፍ ማለት ነው ያ ማለት ጠንካራ ነው ወይም ጠንካራ አይደለም እንደው እንደምፈልገው ገፍቶ ነጻነትን ቢያስከብር ኖሮ ይሄ ሁሉ ነገር አይፈጠርም የሚል አይነት ነገር ነው የሚመስለኝ ኦኤልኤፍ በጣም ጠንካራ ነው እኔ ከማያደንቀው የፖለቲካ ድርጅቶች ውስጥ አንዱ ለምን ብትለኝ ኦኤልኤፍ እላይላውን እየሮጠ አይደለም መሰረቱን እየገነባ ነው የመጣው ኦኤልኤፍ ትላንትና ተወሰኑ ሰዎች ናቸው ድጋፍም ታጋው ዛሬ መላው የኦሮሞ ህዝብ ነው የምታገለለት ኦኤልኤፍ ትላንትና ወደዚህ ወደ ህዝብ ፍለፊት ሲወጣ ብዙ ሰዎች ግራ ይገባቸው ነበር ለምን ይሆን የሚል አይነት ነገር ስላልተረዱት ለዛም ነበር ትንሽ ወደ ኋላ ቀርቶ ነበር አሁን ግን የኦኤልኤፍ ማንነት የምታወቀውና ህዝቡን እንዲያከብረው እንዲረዳው ከሱ ጋር እንዲቆም ያደረገው ነገር የኦኤልኤፍ ዓላማ አባንቢያ ኦሮሞዳ ይላል እነተም የአገሩ የዛች አገር ባለቤት ኦሮሞ ነው እና ህዝቡ እየተረዳ ነው ያለው እድገቱ ከትላንትና ከትንሽ ነገር ሰዎች የሚያስቡት አይነት መንገድ ውስጥ ወይም የሰዎች እይታ በጣም እድገት የለውም ለውጥ አላመጣም የሚል ሊኖራቸው ይችላል ያ የተሳሳተ ነው በጣም ከፍተኛ ነው ማን ነው ቄሮ ነው ወለደው ኦኤልኤፍ ማን ነው በየመንደሩ አሮግት ዱላ ይዛ ተነስታ አሮግት ደረቷ ለጥይት ሰጣ እንድትቆም ያደረገው ይሄንን ያስተማረው ማን ኦኤልኤፍ ነው ኦኤልኤፍ በጣም ከፍተኛ እድገትን አሳይቷል በጣም ለወደፊቱም የሚያድግና ለሌላውም የሚተርፍ አይነት ጭንቅላት ያላቸው መሪዎች ነው ያለው በትግሉ ችግር ይፈጥራል ምንም አይነት ችግር የሚፈጠረው ነገር የለም የኦኤልኤፍ ትግል ግልጽና ግልጽ ነው ምንድነው እሱም ለመግለጽ ቢፈልግ የሚፈልገው አንድ ዓላማ አገሩን የራሱን አገር መቀበልና ማስተዳደር ህዝቡን ከስቃይ ከሰቆቃ ለማውጣት ነው ይሄንን በማለት ነው ችግር የሚፈጠር አይፈጥርም በታሪኩም ኦሮሞ እንደዚህ አይነት በሌላው ላይ ችግር ለመፍጠር የተሰጠው አይነት እንትን አይደለም መልካም አንድ ላይ ያያይዘው እንዲመልሱ ይፈልጋለሁ ምናልባት እነዚህ ፖለቲከኞች አገር ቤት የመግባት የኦሮሞ ህዝብን ለሁለት ይከፍል ይሆን ትግሉን ያዳክማል ምክንያቱም ህዋት የኦሮሞ ህዝብ ትግል ተጠናክሮ እየሄደ ስለሆነ አንቆት ስለያዘ ህዝቡን ለማረጋጋትና የህዝቡን ፖለቲካ ለማክሸፍ የተጠቀመበት መሳሪያ ይሆን ነው ብሎ መውሰድ ይቻላል ነገር ግን ይሳካል ብዬ አላምንም ኢዮብ እንደምታውቀው የኦሮሞ ነጻነት ግንባር የለም ተብሎ በአዋጅ ሲታወጅ በርካታ ጊዜ ነው የኦሮሞ የፖለቲካ እንደዚህ ተረጂ አሁን እንደገቡት የጡረታ መብት ለማስከበር ከገቡ ግለሰቦችም ጋራ ሲቆጠር በጣም ብዙ ሰዎች ገብተዋል የገብተው ኦሮሞ ነጻነት ግንባር የለም ተብሎ ታውጆ ነበር ነገር ግን እኔም ማየው ለጊዜያዊ ለማጭበርበር ኢንተርናሽናል ኮሚኒቲውን ገንዘብ ማግኛ ለመጠቀም ነው ብዬ ነው ማስበው እኔ ጃላብደታ ባለው ላይ ትንሽ መጨመር ፈልጋለሁ የኦሮሞ ነጻነት ግንባር እየተራበ ህዝብን ነጻ ለማውጣት እየተጠማ ደሙን የሚያፈስ ድርጅት ነው የኦሮሞ ነጻነት ግንባር በርካታ መከራዎችን አልፎ
የኦሮሞ ልጆችን ቄሮ ብሊሱማ ኦሮሞ የኦሮሞ አዲሱን ትውልድ አገር ተረካቢ ለማድረግ እያንዳንዱ ሴትና ወንድ ልጅ ያገሩ ሰራዊት እንዲኖር በዚህ 28 ዓመታት ሰርቷል የኦሮሞ ነጻነት ግንባር ከጊዜ ወደ ጊዜ እያደገ ሰራዊቱም በጣም በአራቱም አቅጣጫ ወደ ፍንፍኔ ጉዞ በሚያደርገው ላይ ከፍተኛ ትግል ትንቅንቅ ያደረገ ነው ይሄንን ደግሞ ማንንም ሰው ያውቃል በርካታ ሀገሮችም ይሄንን እየተገነዘቡ መጥተዋል የዓለም ህዝብ የኦሮሞ ህዝብ የሚያደርገውን ትግል ልክ ነው ብሎ የመቀበል ያክል ደርሷል ችግሮቹ ብዙ ናቸው ግን በቲፒኤልኤፍ በኩል በሚደረገው የፕሮፓጋንዳ ዘመቻ በኦሮሞ በኩልም በእኛ ታጋዮቹ ረጆቹም በኩል ማለት ታጋዮቹን በመንረዳው ግለሰቦችም በኩል እኔ ለውጥ ይሄ አሁን እነሱ የሚያወሩት ነገር ከቁጥር ይገባል በያላሰው ስለዚህ ምንድነው የሚሆነው ለጊዜው ይጮዋሉ ይሄ የአንድ ሳምንት ወይ የሁለት ሳምንት ጭዋት ነው ኦሮሞ ነጻነት ግንባር ግን የሚያደርገው አንድ ነገር ልንገር ሲሞቅ የማይጮው ሲቀዘቅዝም የማይበርደው ድርጅት ነው አላማውን ያቃል የኦሮሞ ህዝብ ገዢ መደብ እንዳይኖረው የኦሮሞ ህዝብ አስተዳዳሪ መንግስት እንዲኖረው የሚሰራ ድርጅት ነው የኦሮሞ ህዝብ በአገሩ አንገቱን ቀና አድርጎ እንዲሄድ እንጂ አንገቱን ደፍቶ እንዲኖር የማይፈልግ የኦሮሞ ህዝብ አንጡራ ሀብት ነው የኦሮሞ ነጻነት ግንባር አንድ ቂጣ የቆረጠመ ትራስ ድንጋይ የተተራሰ ባለፉት 28 ዓመታት የሰራው ስራ በገንዘብ የሚቆጠር አይደለም ስለዚህ ያንን አውቆ የኦሮሞ ህዝብ ይሄ አሁን ከጊዜ ከዛና ከዚህ የሚጫወጫው ነገር የፊንፊኔ የአራቱም አቅጣጫ ጉዞን ለማሰናከል እንደሆነ አውቀው የኦሮሞ ህዝብ ያንን ጆሮ እንዳይሰጥ ትግሉ ግን በተጠናከረ መልኩ እስከ ፊንፊኔ ድረስ እንደሚሄድ ነው እኔ መናገር ፈልጌ በዚህ ላይ ተጨማሪ ነገር አለኝ በወንድሜ ንግግር ላይ የኦህዴፍና አንዳንድ የስልጣን ጥማተኞች ወደ ሀገር የሚቆበሉት የሚገቡት እጅ የሚሰጡት እንደውም ለኛ ቆንጆ የትግል ጊዜ ይሆነናል ብዬ ነው ማስበው ተጣራ ተለየ አሁን ማን ነው ብሎ ውጪ ያለው የኦሮሞ ህዝብ አገር ውስጥ ያለው የኦሮሞ ህዝብ በደንብ አጣርተው ያውቃቸዋል በደንብ አጣርተው ማን ጠቃሚ ማን ጎጂ እንደሆነ ያውቃል ለትግላችን በጣም እንቅፋት ሆኖ ነበር እነዚህ ሰዎች ህዝብ መስሎ ከህዝብ የህዝብን አመለካከት የህዝብን እንደበት እየተናገሩ አሁን ግን ተጣራ ከዚህ በኋላ እንደውም ትግላችን የጸዳና ንጹህ መንገድ ላይ እንድንጓዝ የሚያደርግን አይነት መንገድ ነው እና በጣም ቆንጆ ነው እነሱ አገባል መልካም እንደው 1991 ዓመተ ምህረት የኦሮሞ ነጻነት ግንባር ሀገር ከገባ በኋላ በእነዚህ አመራሮች ዳግመኛ ስደት ወጥቷል ወደ ጫካ እንዲገባ ተደረገ አሁንም ደግሞ የኦሮሞ ህዝብ ትግል አቶ ታዲዮስ ገልጾታል በአራቱም አቅጣጫ የኦሮሞ ነጻነት ወደ መሃል ከተማ ጉዞ ያደረገ ባለበት ሰዓት የኦሮሞ ህዝብ ትግል እንደደከመ በማስመሰል አገር ቤት ውስጥ ሰላምና ነጻነት እንደመጣ አድርገው እየገቡ ያሉት ምናልባት ይሄኛውን ትግል ለማኮላሸት ዳግመኛ የኦሮሞ ህዝብን ጥቅም አሳልፎ ለመሸጥ ይሆን ብዙ ኦሮሞዎች ጥቅማችንን አሳልፈው ለመሸጥ የገቡ ናቸው ይላል ይስማማሉ በዚህ ጥቅማችንን አሳልፈው ለመሸጥ ዛሬ ብቻ አይደለም እኮ በ91 እኮ እነዚህ ሰዎች የኦሮሞን ህዝብ ትግል በጥቅም ነው የሸጡት በመለስና ሌንጮ መካከል የነበሩ ግንኙነቶች እናቸው ኮላፕስ እንዲያደርግ ትግላችን እንቅፋት ሆኖ እንዲቀርቡ ያደረገው ሌንጮ ከዛም በኋላ ገብቶ ከመለስ ጋር ይነጋገሩ ነበር በቴሌፎን እንደሚገናኙ አቶ ሌንጮም ይናገሩ ነበር እሱ ነገር እንቅፋት ሆኖ ነበር የህዝቡም በዛን ሰዓት የኛ ንቃተ ህሊና ሌንጮን በደንብ ስለምናምነው ከምንም በላይ ስለምናምነው እንደዚህ አይነት ነገር ይፈጠራል ባቶ ሌንጮ የነገር ይከሰታል ብለን አላሰብንም ነበር አያስብም ነበር ህዝቡ ያምናቸው ነበር ግን በጉዞው ከተወሰነ ጊዜ በኋላ ራሳቸውን አሳልፎ ግልጽ አድርጎ አስቀመጡ ተረድተናል ስህተቶች ነበሩ
አለፈ ሶስታት እንደውም ከዛ እንድንማር ነው ያደረገን ከዚህ በኋላ ግን የ91 ሁኔታ ተመልሰው ሊመጣ ይሁን የምለውን ነገር ጨርሶ የሚታሰብ ነገር አይደለም ለምን ብትለ ትላንት ከ91 ወዲህ የተፈጠረው ወጣት የሚፈልገውንና የጉዞውን አቅጣጫ በደንብ አጣርተው የሚያውቅና ምን እንደሚጠቅመው ምን እንደሚጎዳ የሚያውቅ ወጣትን ተፈጠረ ወለፈ ፈጠረ ስለዚህ አቶ ሌንጮ እንደሚመስለኝ ገብቶ አገራቸው ላይ እድሜ እስከ እግዚአብሔር ሰጣቸውና ክሊኑ ግን በህዝባችን ላይ አንድም ከውጪ ገብቶ አንድም እጅ ሰጥቶ ወደዚህ መንግስት ሄደው በህዝባችን ላይ ጣቱን ቢቀነሳ ራሱን ሌላ ችግር ውስጥ ይከታል ማንንም ሊያልፈው አይችልም ብዙ ደም ፈሶበታል ብዙ ህፃን ልጅ ለነገ አገር የተባሉት መንገድ ላይ ተቀጭተዋል በእነዚህ አይነት ኬዞ ስለዚህ እጃቸውም ወደዚህ ህዝብ ቢቀነስሩ በጣም ችግር ውስጥ ይገባሉ አቶ ታዲዮስ እንደው የኦሮሚያ ክልል ፕሬዝዳንት በሲናገሩ ትናንት እንደው ኦፒዶ ሲንቁን ኦፒዶ በመሆናችን ሲያዋርዱን የነበሩት በእኛ ከኛ በላይ የለም ብለው ሲመጻደቁ የነበሩትን በእኛ ትግል በህይወት ይያሉ ወደ ሀገራቸው አስገብተናል ሲል ተናግረዋል ምን ማለት ይሆን ከዚህ ጋር አያይዞ ምናልባት የ1991 ዓመተ ምህረቱን ለማመቻቸት ኦዲኤፍ አገር ቤት ገብቶ ይሆን እውነት አይደለም ጥሩ ጥያቄ ነው የኦሮሞ ህዝብም የተቆጣው እኮ በግለሰብ ደረጃ ለጡረታ ቢገቡ ኖሮ ጥሩ ነው እነሱ ያደረጉት ግን ለፖለቲካ ጥቅም ግብአት እንዲውል የሆነ ኦዲኤፍ የሚባል ድርጅት መስርተው 5 ሆነው ሄደው ድርጅት አለን አሉ እኔ በእርግጠኝነት አፌን ሞልቼ የምናገረው ለአንተም አድማጮች ለኦሮሞ ህዝብም እነዚህ ግለሰቦች የገቡ ግለሰቦች ሰራዊት ይላቸው በፍጹም ሰራዊት እንዳደራጁ ነው ሲገለጽ የለም ያለው እንግዲህ አስመራ ከተማ ነው ዛሬ ያለ ነው የለም እሱ በእርግጠኝነት አፌን ሞልቼ የግድ አስመራ ከተማ ብቻ መቀመጥ አለበት በፍጹም የላቸውም እሱን እኮ ነው ሰራዊት ይቅርና 10 ሰው ኦዲኤፍ ጠርቶ ስብሰባ ላይ የሚገኝ ከሆነ እኔ ከዚህ በማድረገው ፖለቲካ እንቅስቃሴ ራሴን አገላለሁ የለም በፍጹም ሊኖር አይችልም ምናልባት እንግዲህ አሁን ቲፒኤልኤፎች የራሳቸውን አባላት ሊያመቻቹላቸው ይችላሉ በአገር ውስጥ ማለት ነው አበል እየተከፈለው አሁን ድራማ እንደሚሰሩት ግን ወደ ነገር ይልመለስልም ግለሰቦች ይገባሉ ምሳሌ እናገራለሁ አንድ ባቡር ውስጥ 100 ሆኖ የተሳፈሩ ሰዎች በተለያየ ፌርማታ ላይ ይወርዳሉ የፖለቲካ ትግልም ያ ነው መጨረሻ ላይ የሚሄደው ግን ከባቡሩ ዘልቆ ብዙ ነገሮችን ያያል ይባላል የኦሮሞ ህዝብ ትግልም እንደዛው ነው በርካታ ሰዎች በትግል ላይ ይሰዋሉ ይተካሉ አንዳንዶቹ ደግሞ ይርባቸውና ያንን ሆዳቸውን ለመሙላት ሲሉ ይወርዳሉ አንዳንዶቹ ይጣማቸውና ያንን ጽዋ ለመጠጣት ብለው ጥማታቸውን ለማርካት ተንደርድረው ከዛ ባቡሩ ላይ ሊወድቅ ይችላሉ የተጠማውንም የሚራበውንም ችለው ተቋቁሞ ፊት ለፊት እየገሰገሰ ያለው ግን የኦሮሞ ነጻነት ግንባር ነው የኦሮሞ ነጻነት ግንባር እኔና አንተ ሜደን ሰራዊቱን እንዳየነው በተለይ በኦሮሞ ህዝብ ላይ በጣም ስሙን እየገነባ ይሄው እንደምታየው የኦሮሞ ህዝብ የኦሮሞ ነጻነት ግንባር አባው ህፃኑ ሳይቀር ፊቱ ላይ የኦሮሞ ነጻነት ግንባር ምሳሌ የኦሮሞ ህዝብን አርማ የሆነውን የኦሮሞ ነጻነት ሰንደቅ ዓላማ በመላ ኦሮሚያ አባው ያለ መናገሩ ነው ኦዲኤፍ ሲል አትሰማ ዛሬም ነገም ልብ ካላቸው በሩን ይክፈቱትና ፍንፍኔ ላይ ተገናኝተን የኦሮሞ ህዝብ የራሱን መብት እስከ መወሰን ድረስ የሚያደርስ ንግግር ይደረግ ያኔ የኦሮሞ ህዝብ ማንን እንደሚመርጥ ከማጋር እንደሆነ በግልጽ ይታያል ስለዚህ ብዙም በእነዚህ ጉዳይ ላይ ጊዜ ባናጠፋ ምክንያቱም ጡረታቸው ኦሬዲ ተረጋግጧል
እንደሰማነው ጥሩ ቪላ ቤት አንዳንድ ወታደሮች ሰጥቷቸው ያስጠብቋቸዋል የኦሮሞ ህዝብ የኦሮሞ ነጻነት ግንባር ግን ወታደር ያስፈልገው ኦሮሚያ ላይ ለመሄድ ታጋዮቹን ደረታቸውን ገልብጠው ነው የሚሄዱት ምክንያቱም በህዝብ ዘንድ ተወዳጅነትን ስላተረፉ ማለት ነው መልካም አቶ አብደታ ቀደም ሲገልጹ የሚያነሱት ነገር ካላ ያይዘው ይመልሳሉ አሮጊት ዱላ ይዛ ስለ ኦሮሞ ነጻነት ግንባር ስለ መብቷ ስትጮህ የነበረችው የኦሮሞ ነጻነት ግንባር ይሄን አደረገ ብለዋል የኦሮሞ ነጻነት ግንባር በኦሮሞ ህዝብ ልብ ውስጥ እንዳለ ገልጸዋል እርሶ ደግሞ በቅርብ ከሁለት ቀን ከ3 ቀን በፊት የኦሮሞ ነጻነት ግንባር ወታደር ውስጥ ገብተው አይተዋል መጀመሪያ ምን ተጠብቀው ነበር እንዴት አዩት የሰራዊቱ የመዋጋት ስሜትና አሁን ያለበት ቁመት ምን ይመስላል ኦኬ መጀመሪያ አንድ በወንድሜ ንግግር ላይ አንድ የጨምረው ነገር አለ ይሄን ከማመለሴ በፊት ጥያቄው እነዚህ ሰዎች ኦዴፍ ሰራዊት አለ ወይ የሚለው ነገር ነበር ኦዴፍ ሰራዊት አይደለም የተሟላ ኮሚቴ ይሄንን የሚያራምደው ኮሚቴ ነው ማን እንደሆኑ 6-7 የሚሆኑ ሰዎች በፊት ለፊት ወጥተው 1-4-5 የሚሆኑ ሰዎች የሚታዩ አንድ ነገር ነው ስለዚህ በኦሮሞ ህዝብ ስም መነገድ የለበትም እነዚህ ሰዎች የኦሮሞን ህዝብ ጠርቶ እጄ ሰጠ ሄደው ጀሌ ለመሆን የሚሄድ ሰው በታሪክ በኦሮሞ ስም መነገድ የለበት ኦሮሞ ህዝብም ጠንቅቆ ያውቃል ስለዚህ ሰራዊት አይደለም የተሟላ ኮሚቴ እንኳን የሌላቸው ቪዥን የሌላቸው ምንም አይነት ራዕይ የሌላቸው አይነት ሰዎች ናቸው በአንዳንድ ሱስ በአንዳንድ አልባሌ ያለ ነገሮች የተጠናወቱ ውጪ ዓለም ላይ ያልተሳካላቸው አሁን ግን በኑሮም ትንሽ ነው ቀላል ይመስላል የመንግስትም ከህዝብ ዘርፎ ሰጣቸዋል እንደው ትንሽ ኢንጆይ እናድርግ የምላነት አመለካከት ይዞ የገቡነ ሰዎች ናቸው ስለዚህ ህዝባችን ጠንቅቆ ያውቃል ወደ ጥያቄው ሲመለስ የኦሮሞ የወልፍ ሰራዊት እኔ ብዙ ጊዜ ወደዚህ መላለሳለሁ ብዙ ጊዜም እመጣለሁ አያለው ከቀን ወደ ቀን ምን እንደሚመስል እድሜን ሁሉም አለበት በዚህ ትግል ውስጥ ከቀን ወደ ቀን ምን እየሆነ ምን አይነት እንቅስቃሴ እንዳለ በደንብ ተገነዘባለሁ የሰራዊቱ ብዛትና የሰራዊቱ ሞራል እንደዚህ እንደምናው አይነት ብቻ አይደለም ትግሉ የሰራዊቱ ሞራልና የሰራዊት ብዛት ብቃት እነዚህ ሁሉ ወሳኞች ቢሆኑ ወሳኙ ከገና ትሬንድ ያልተደረገ ገና ምንም አይነት ልምምድ ያልተሰጠው እንደዚህ ሰራ የኦሮሞ ማንነትና ምንነት ገብቶት ህፃኑ ከታች አጥር ልናጥርበት ትንሽ ነው የቀረን እኮ ይሄ ሁሉም ሰራዊት ሊሆን ነው ማለት አይደለም እዛው ታገል እዛው ቀጥል እየተባለ ነው ሰራዊቱ ብዛትና ብቃት እንደምታወት ነው ስለዚህ ከቀን ወደ ቀን እድገት ነው የሚያወና አንዳንድ ሁኔታዎችን ለማመቻቸት እንጂ ዛሬ በቀላሉ ወያኔን ከዛን ነቅለን ጥለን መንገባበት አይነት መንገድ ቀላል ይሆናል ሲስተማቲካሊ የኦኤልኤፍ ሲስተም የምንወደደውና ብዙ ጊዜ የምንወደሰው ለዚህ እንደው በጀብደኝነት መጓዝ ብቻ አይደለም ከስረ መሰረት ግንብ እየገነባ የመጣ ነው እና እነዛም አሮግትና ወጣት ህፃን ሁሉ ኦኤልኤፍ በየመንደሩ በየቤቱ አብሮ ቁጭ ብሎ አስተምሮ ምን አላማ እንዳለው ምን ችግር እንዳለ ይሄን ሁሉ ለህዝብ ስለገለጸ ህዝቡ ሰውነቱ ሁሉ አባው ንግግሩ ሁሉ አባው ነው እንደምታወጣ አንጠቅላላ እንደ ንቅሳት አይነት አባው ብሎ ነው ሴቷ አደልት ራሱንማ ሁሉ አባው ነው ይሄንን ከዚህ ህዝብ ምንም አይነት ማድረግም አይቻልም አባው በዛች ለዛች አገር ብቻ ሳይሆን ለአፍሪካ ቀንድም ወሳኝና ወሳኝ ነው ስለዚህ በጣም ከፍተኛ ለውጥ ከቀን ወደ ቀን ብስለትን ያያየው ነው ማለት ነው መልካም አስታዲዮስ ሰራዊቱን ጎብኝተዋል ከነበሩበት ከአሜሪካን ከመነሳቶት በፊት ያሉት የሰሙትና አሁን ያዩት ምን ይመስላል እውነቱን ይንገሩ በጣም አመሰግናለሁ ዮብ አንደኛ ከአሜሪካ በነበርኩበት ሰዓት የምሰማው ወሰራዊት እንደሌለው የውሸት ፎቶ አዶብ ላይ ያደረጉ እንደሚያሳዩን
በርካታ ፕሮፓጋንዳዎች ይነዙ ነበር እውነት ለመናገር ኤርትራ ኤርፖርት በመንደርስበት ሰዓት አንተም ነበርክ ጃል አብደታው ነበር የኤርትራ መንግስት በክብር ተቀብሎ ቅድም እንደዘረዘርኩት ሆቴል ድረስ አምጥቶ ከዛም በኋላ ደግሞ ኮንፈረንሳችን ላይ በመናደርግበትም ሰዓት በእውነት በክብር የኦሮሞ ነጻነት ግንባር ቢሮ አንድ መንግስት ያለው ቢሮ በጣም ትልቅ ቢልዲንግ ነው ሄድኳርተሩ ሌላው የሰባው ቢሮም እንዳየው ነው የፎረን የሚሰራበት የፖለቲካም የራሱ የሆነ ቢሮ አለው በርካታ ቢሮዎች እንዳሉት 5-6 ቢሮ ከዛም በላይ እንዳሉት ግን ዋናዎቹ ወደ 5 የሚጠጉ ትልልቅ ህንጻዎች እንደሆኑና ሁሉም በየፊናው ፎረን ምን አልባት እንደው ስለ ሰራዊቱ ይመለሳል አሁን ስለ ህንጻ ሲያነሱ አንዳንድ አድማጮች ያው አስመራ ላይ ነው አስመራ ላይ ይሄን ያህል ህንጻ መኖሩ ምንድነው ትርጉሙ ለምን ሀገራቸው ላይ ኦሮሚያ ላይ አቅም ካላቸው ጉልበት ካላቸው ሰራዊት ካላቸው ነፃ ወጥተው ኦሮሚያ ላይ እንደዚህ አይነት ህንጻ አለን ብለው ቢነግሩ መልካም ነው ግን የሰው ሀገር ላይ እስረኛው ነው ተቀምጠው ህንጻ አለን ቢሉ ምን ትርጉም አለው ቢሎት ምን መልሳሉት ወል እንግዲህ አንድ ህዝብ የኦሮሞ ህዝብ 50 ሚሊዮን ህዝብ ነው ትልቅ ህዝብ ነው የኦሮሞ ህዝብ መንግስት የራሱን መንግስት ለመመስረት ነው የሚታገለው እንደ እድል ሆኖ ጠላቶቻችን በሚያደርሱት ከፍተኛ የሆነ እንትን የኦሮሞ ነጻነት ግንባር 91 ላይ ተገፍቶ ከሀገር ከወጣ በኋላ ማድረግ ያለበት ነገር ያንን የተነጠቀውን ነገር ለማስመለስ ግድ አንድ ሀገር ሄዶ ራሱን ማደራጀት አለበት ያንንም የተሳካለት ይመስለኛል አሁን በእምባየውት እንጂ አገሩን እኮ በጠላት ስለተነጠቀ አገሩን በጠላት መንጋጋ ለማስለቀቅ ነው እየታገለ ያለው ያንን ለማድረግ ደግሞ የተባበሩት ማለትም ኢንተርናሽናል ኮሚኒቲውን ግድ ማሳመን አለበት እንደ አንድ ህዝብ ታጋይ ስለዚህ ነው ቢሮ ያስፈልገው ቢሮ የሚያስፈልግበት ምክንያት የኦሮሞ ህዝብ የኦሮሞን ለማስተዳደር የሚያስችለውን ብቃት እዛው ለመገንባት ነው አንዳንድ ሀገሮች መተው ቢጠይቁ ይሄው የነን አዘጋጅቻለሁ የኦሮሞ ህዝብ የኦሮሞ ነጻነት ግንባር ጉሪላ ፋይተር ነው ነገር ግን የሚዋጋው ለህዝብ ነው ለግሉ አይደለም ሀብት ለማካበት አይደለም ህዝብ የሚያስተዳድር ደግሞ ኦርጋናይዜሽን ራሱን የቻለ ኦፊሶች ሊኖሩት ይገባል ይሄንን ያሟላ አንድ መንግስት እንዳልኩት ቅድም እንደዘረዘርኩት የሚያሟላ ኦፊሶች አሉት በጣም ኮርቻለሁ ሁለተኛው ነገር በኤርትራ ውስጥ ኦሮሞዎች ብዙ ነገር ይደርስባቸዋል ተብሎ ሲወራ ነበር እኔና አንተ መንገድ ላይ ስናወራ አንዳንድ ግለሰቦች ኦሮሞዎች ነን ስንል ኦሮሞዎች ናችሁ ግቡ ቡና እናፍላላችሁ የሚሉ ግለሰቦች ደረጃ የኦሮሞ እንደ ኦሮሞ እዚህ ሀገር ውስጥ በክብር እውነት ለማናገር ሽንኩርት ተካይ ሳይሆን ክብር ከማንኛውም በላይ የትም ቦታ ሄዶ በኦሮሞነቱ የሚያፍር ሳይሆን የሚኮራ ነው ለዚህም ደግሞ የኤርትራን መንግስት በክብር እውነት ለማናገር ልናመሰግን ይገባል ሌላው የጦሩን ነገር ነው ያነሳልኝ ጦሩ ላይ ሄደን አይተናል ተመልክተናል መቼም እንግዲህ ያንን ሰንሰለት የተከመረ ተራራ የሚያክል ተራራ ወተና አቋርጠን በበረሃ ላይ በዛ በሙቀት በዛ በሐሩር የኦሮሞ ነጻነት ታጋዮችን ሳይ አንተ ማልቀሳል አይቻለሁ እኔ ማልቀሻለሁ በጣም ነው አንዴ አለቀስኩ ከዛም ኮራ ለምን የኦሮሞ ህዝብ የራሱ የሆነ ጦር አለው ብዬ አይደለም ቅድም አንድም ሰው ጠይቆን ካንተ ጋር እንደመለስኩት የኦሮሞ ነጻነት ታጋይ ጦር ለኦሮሞ ብቻ ለኦሮሚያ ብቻ አይደለም አሁን እንዳየውት እኛ እንደውም አንዱን ካምፕ ብቻ ነው ያየነው አይታል የኦሮሞ ነጻነት ታጋይ ጦር ለከኛ አልፎ ካሁን በኋላ ማለት ነው ለአፍሪካ የሚበቃ ነው ያንንም ደግሞ በተግባር ያስመሰከረ ያለ ነው ይሰለጥናሉ ወደ ኦሮሚያ ነው የሚሄዱት ያንን ሰልጥነው በመሄዱበት ሰዓት እንደምታየው ግዳጃቸውን ይወጣሉ ይሄ ደግሞ በታክቲክና በእቅድ ነው የሚከደው እቅዱ ይሳካል የኛ ጉዟችን በጣም የ21ኛው ክፍለ ዘመን
የፖለቲካ አካሄድ እየሄደን ያለውና ኦሮሞ ነጻነት ግንባርም ያደረገ ያለው ያንን ነው ለማንኛውም ምንድነው ሰራዊቱን አይቻለው ተገንዝብ ያለው በጣም ሊከበሩና ሊመሰገኑ ይገባል እኔም የዚህ ድርጅት ደጋፊና ያው የሚሰማኝን እንደ ብዙ ጊዜ እንደምገልጸው የኮራውበት ነው እውነት እንኳን እዚህ ውስጥ ተሳተፍኩ ብዬ ራሴን በጣም ያመሰገንኩበት ነው የኦሮሞ ህዝብም ያንን ማወቅ አለበት የሚባለው ነገር ውሸት እንደሆነና የኦሮሞ ታጋዮች በጣም ብዙ በብዛት እየሰለጠኑ ነው ያሉትና ሴት ወንድ ሳይል በጣም በብዛት በዛ ሀሩር ውስጥ እየሰለጠኑና ለኦሮሞ ህዝብ አለንታ ሆነው ህይወታቸውን ለመሰዋት የተዘጋጁ ወጣቶች እንዳሉ ሰራዊት እንዳለ ነው ባይኔ ያየሁት መልካም እንግዲህ ገልጸዋል ብዙ ጊዜ በተለያየ ሶሻል ሚዲያ ላይ ፕሮፓጋንዳ ሲነዛ ነበር የኦሮሞ ነጻነት ግንባር ከ300 የበለጠ ወታደር የለውም 100 ማይሞላም የሚል ነበር ሰይፈ ነበልባል ራዲዮም ይሄንን ለኡነት ስለ ኡነት እንቆማለን ለኡነት መስክራለን ብለን በተደጋጋሚ ጊዜ እንገልጽ ነበር አድማጮችም ብዙ ጊዜ የሚያነሱልን ነገር ምንድነው እናንተ ኡነት ለኦሮሞ ህዝብ መስሩ ከሆነ ለኡነት የምትቆሙ ከሆነ ሰራዊቱ ያለበት አገር ሄዳችሁ ጎብኝታችሁ መጣችሁ ንገሩን የማይፈቅዱ የኦሮሞ ነጻነት ግንባር እናንተን እንድትጎበኙ የማይፈቅድላችሁ ከሆነ ለኦሮሞ ህዝብ ግለጹ የሚል ጥያቄ ያነሱልን ነበር በዚህ አጋጣሚ ለመናገር የምፈልገው ይሄ ኦሮሞ ነጻነት ግንባር በሩን ከፍቶ ሰራዊቱን እንድንጎበኝ ስለፈቀደልን ስላደረገልን አቀባበል እንደ ሰይፈ ነበልባል ራዲዮ ከልብ እናመሰግናለን እንደማንኛውም በተለይ የፖለቲካ ድርጅት ገለልተኛ ሚዲያ ገብቶ እንዲያይ ብዙ ጊዜ አይፈቀድም ከፍራቻቸው አንፃር ስለሆነ ለመናገር እኛ ገብተን የፈለግነው ጥያቄ አንስተናል ስብሰባቸው ላይ ገብተን ተሳትፈናል ሰራዊቱን እንደፈለግን አናግረናል ሞተ የተባለውንም ፕሮፓጋንዳ ውስጦችን አንተም ብለን እንደማን አንድ ጊዜ ሸኔዎች ኢየሱስ ክርስቶስ ሆናችሁ ወይ ገላችሁ ታነሳላችሁ ወይ እስከ ማለት ጠይቅ ያለሁኝ ይሄንን ለፈለኩት ምንድነው ሰራዊት ውስጥ ገብተን አይተናል ብዙ ሰራዊት አይቻለው 300 ሰራዊት ሳይሆን በሺዎች የሚቆጠር አንድ ካምፕ ውስጥ ረጅም ጉዞ ተጉዘን ለማየት አይቻል ሞክሬ ያለው በጣም ሞቃት መተንፈስ እስከሚያቅተን በዛ ላይ አዋራው የሚገለጽ አይደለም ከባድ ነው ያንን ሁሉ ተቆጥተን ብለን ችለናው ሄደናል በራሳችን ወጪ ከ24 ሰዓት ጉዞ በኋላ አስመራ ገብተን ያየነውን አይተን ለተመልካችም ሆነ ለአድማጭ ለመግለጽ እየተዘጋጀን እንገኛለን በመጨረሻ ሁለታችሁም የምታስተላልፉት መልእክት ለአድማጭ አስተላልፉ እዶን ልስጣችሁ እኔ አጭር መልእክት አለኝ መልእክቱ ለኦሮሞ ህዝብ ነው የኦሮሞ ህዝብ ብዙ ነገር አፍርቷል ብዙ ነገር አለ ብዙ ምሁራኖች አገራቸው ለመኖር አቅቷቸው ወደ ውጭ ወጡ ምሁራኖች አሉ ትላንትና ለምን ምሁራኑ ግሩፕ አልተሳተፈበትም ለምን በዚህ በኦኤልኤፍ እንቅስቃሴ ውስጥ አናይም የሚላነ ነገር ነበር ኢውን ሳይሆን ከስር የተሰራ ዛሬ በዚህ በፖሊሲ ኮንሰልቴሽን ላይ አለ የሚባል ምሁር አለን የምንላቸው የተሰኑ ምሁራኖች ገብተው ዲቤት ተደርገው ፖሊሲ ኮንሰልቴሽኑ እንዴት እንደተጠናቀቀ እንደምታውቁት ነገር ነው በጣም በሚያስደስታን ነገር ነው ሌላም ቀሪ ምሁር አለ ምሁራኖች አሉ በየሀገራት በየቦታው ስለ ሀገራቸው ያገባቸዋል ስለ ኦሮሚያ ያገባቸዋል ማንንም ፍቃድ መጠየቅ የለባቸው ምን መሆን አለበት ኦሮሚያ ምን ቢደረግ ነው ምን መሆን እንዳለበት የሚለውን እያንዳንዱ ሰው ማሰብ ሊሰራበት የሚገባን ነገር ነው ቤቱ ቁጭ ብሎ ጣት በሰው ላይ መቀንሰር ወይም በታጋዮች ላይ መቀንሰር እንዳይሆን እያንዳንዱ ሰው የሚያደርገው ነገር ይቀጥል ሌላው ለቄሮ ነው ያለ ቄሮ በደሙ ላይ ተሸጋግሮ ነው ቲፒኤልኤፍ መልኩን ይቀየረው
የውሸት ያ ትላንትና የሞተለትን ወገቡ ሰውነቱ የተጎዳበት የተመታበትን ረስቶ ቁጭ ማለት የለበትም። ትግሉ መቀጠል አለበት ከትላንትና በተለየ አይነት መልኩ። በውጪ ያለው የኢንተርናሽናል ቄሮ ባደረገው ዝግጅት አሁን እያደረገ ያለው ዝግጅት ከዛ የበለጠ ሊያንቀሳቀስና ሊያነሳሳ የሚችል አይነት እቅዶችን ፕላኖችን እያወጣ ነው ያለው በዓለም ሁሉ ዙሪያ። ለዚህ አገር ውስጥ ያለው ያንን በመረዳት ከጎናቸው መሆናችንን እየተረዱ በሚያስፈልገው አይነት መንገድ ሁሉ ከጎናቸው መሆናችን ተረድተው ከዛሬ ጀምሮ እጃቸውን ወደፊት እንጂ ወደ ኋላ የምላይነ ነገር የለም። ለጠላት ጊዜ መስጠት የለም። ካሁኑ ነቅለን መጣል አለብን ይሄን መንግስት። አመሰግናለሁ ዮብ። እኔ መጨረሻ ማስተላልፈው ነገር ቢኖር የትግል በርካታ ውጣውረዶችን ወርዶ እዚህ ደረጃ መድረስ ችለናል። የኦሮሞ ነጻነት ግንባርም ሆነ ቄሮ ብሊሱማ ኦሮሞ ቃል ተገብቷል። የኦሮሞ ህዝብ ነጻ እስኪወጣ ድረስ ትግሉ ይቀጥላል። ይሄንን ነገር ደግሞ ለማድረግ የኦሮሞ ህዝብም ተሳትፎን በጣም ሞር መጨመር አለበት። በውጪ ያሉ የኦሮሞ ነጻነት ግንባር ታጋዮችም በወሬ ደረጃ የሚሰሙትም አንድና አንድ የኦሮሞ ህዝብ መታገል ያለበት ለመብቱ ነው ለሀገሩ ነው። ያንን ደግሞ ኦን የሚሆነው ሁሉም ኦሮሞ በጋራ መጥቶ ሲሳተፍ ነው። አንድ ቀን በታሪክ እንጠየቃለን። ዛሬ ውጪ ቁጭ ብለን ከምናጨበጭብ ይልቅ ውስጡ ተገኝተን ብንረዳ የኦሮሞ ህዝብ ትግል ተፋጥኖ ፍንፍኔ መድረስ እንችላለን። ያውን እንዲሆን ሁላችንም በጋራ በመረዳዳት በሁለገብ ትግል አስተዋጽኦ በማድረግ ወደ ፍንፍኔ የሚደረገውን ጉዞ ኡን እንድታደርጉ በአክብሮት ተጠይቃለሁ። ሌላው የመጨረሻው ለኢንተርናሽናል ቄሮ ሰፖርት ግሩፕ አባላትም እንዲሁም ደግሞ ደጋፊዎቻችን ለቄሮ ብሊሱማ አባላት ጭምር ይሄ ትግል ከፍተኛ አስተዋጽኦ የተደረገበት ትግል ስለሆነ ከዚህም በፊት ያደረጋችሁትን ትግል በተጨማሪም ከዚህ ከቄሮ ብሊሱማ ኦሮሞ ጋራም ከኢንተርናሽናል ቄሮ ሰፖርት ግሩፕ ጋራም እንድትረዱ እንድትደግፉ አብራችሁ እንድትቆሙ ነው ጥሬን ማስተላልፈው። በይበልጥ ደግሞ ይሄ አሁን የምናደርገው ውይይት የመጨረሻው አይደለም፣ ይቀጥላል። ያየነውን የተገነዘብነውን የምንፈልገውን ሐሳባችንን እዮባንተም ሁሉ ጊዜ በር ክፍት ስለሆነ መተን እንናገራለን። ስለዚህ ላንተም ክብር ይገባል። ጃላብደታም እንዲው ለምዶበት በጋራ ደግሞ አንድ ላይ ሆነን ሐሳባችንን ለወደፊቱ ሰብሰብ አድርገን አሁን ድካም ላይ ነን። እንደምታየው 24 ሰዓት ነው እየሰራን ያለነው እዚህ። ምክንያቱም ለኮንፈረንሱ አልቋል፣ ግን አንዳንድ ነገሮችን እየሰራን ያለነው። ስለዚህ ወደ ሀገራችን በመነመለስበት ሰዓት ደግሞ አንተም እድሉን ሰተን በጋራ ደግሞ ከሳቸውም ጋራ እንደምንወያይ ተስፋ አደርጋለሁ። እዮባ አመሰግናለሁ። የሰይፈ ነበልባል አድማጮችም ተከታተሉ። ይሄ ራዲዮ ደግሞ የናንተ ነው፣ የኦሮሞ ህዝብ ሀብት ነው። ደግፉት፣ እርዱት። አንድ እጅ ያጨበጨበው ይባላል፣ ሁለት እጅ ነው የሚያጨበጨበው። ስለዚህ እርዱት። በመተባበር ነው ካሰብነው ዓላማ ምን ደርሰው። ስለዚህ ሰይፈ ነበልባልን እርዱት ላለው ይሄው መጨረሻው አመሰግናለሁ። አቶ አብደታ ኡማ፣ አቶ ታዲዮስ አብዲሳ ስለነበረን ቆይታ በሰይፈ ነበልባል ራዲዮ አድማጮች እንዲሁም በዝግጅቱ ክፍሉ ከልብ አመሰግናለሁ። በሌላ ጊዜ ቃላችንን አክብረን በድጋሚ ከህዝባችሁ ጋር ለማገናኘት እንሞክራለን። እግዚአብሔር ይስጥልኝ። እናንተም ደክሟችኋል፣ ረፍት አድርጉ። አመሰግናለሁ። ለዛሬ ፈቃደኛ ስለሆኑ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። አቶ ጣሃ አብዲ ያገኘሁት በኦሮሞ ነጻነት ግንባር ካምፕ ውስጥ ነው። ምን አዩ? እንዴት እንጠብቀው ነበር? ካምፕ ውስጥ በጣም የሚያስደስት ሁኔታ ነው ያየሁት። ጥቂት ነባር ታጋዮችና አዲስ ምልምሎች በስልጠና ላይ ያሉ አይቻለው። በእንግድነት ተቀብለውን በጣም በሚያስደስት ሁኔታ ተጨዋውተን ተዋውቀን አብረናቸው ትንሽ ጊዜ ያሳልፈናል።
በጥሩ ሁኔታ በስልጠና ላይ መኖራቸውንና ለትግል ዝግጁ መሆናቸውን የድርጅቱን ዓላማ ከግቡ ለማድረስ ቆርጠው ከቀድሞ ወንድሞቻቸውና እህቶቻቸው ጋር ትግሉን ወደፊት ለማራመድ ዝግጁ መሆናቸውን ተረድቻለሁ። መጀመሪያ ምንድን ነበር የጠበቁት? ብዙ ጊዜ የሚነገረው የኦሮሞ ነጻነት ግንባር ደካማ እንደሆነ በተደጋጋሚ በተለያየ ሚዲያዎች የሚነሳሉ። ኦነግም የለም የሚባል ነገር ነበረ። አሁን በጣም በርካታ ወታደር ያለበት ካምፕ ውስጥ እንገኛለን። ምን ተሰማዎት? አንዳንድ ወገኖች ኦነግ የኦሮሞ ነጻነት ግንባር የለም አጥፍተናል እያሉ ሲናገሩ ሰምተናል። ተደጋግሞ የተደረገ ፌክ ኒውስ የሚባል አይነት ፕሮፓጋንዳ ነው። በሶሻል ሚዲያ በልዩ ልዩ መንገድ ሲያራግቡት ነበረ። ተመልሰው ደግሞ እነሱ ራሳቸው ሳያፍሩ የኦሮሞ ነጻነት ግንባር እንዲህ ያለ ቦታ ተገኘ አንዳንድ እርምጃ ወሰደ እያሉ ሲናገሩ እንሰማለን እና ይሄ ያልተረጋገጠ አወናባጅ የተምታታ ፕሮፓጋንዳ እስካሁን ምንም ፍሬ ያስገኘላቸው አይመስለኝም። ወጣቶች በብዛት ወደ ትግሉ እየተቀላቀሉ ነው። ትግሉ የደረሰበትን ሁኔታ አመዛዝኖ ድርጅቱ በልዩ ልዩ መንገድ የህዝብን ዓላማ የቆመለትን ዓላማ ከግቡ ለማድረስ እየታገለ ነው ያለው። እንግዲህ ትግሉ ግቡን እስኪመታ ድረስ ይሄ ሁኔታ ይቀጥላል። ሁኔታው እንዳመቸ እንግዲህ አንዳንድ ግቦች ተመዝግበዋል። አንዳንድ ሁኔታዎች አዲስ ሁኔታዎች ተፈጥረዋል። በማሸነፍ ላይ ነው የድርጅቱ ዓላማ ከግቡ ሊደርስ የተቃረበ ይመስለኛል። የድል ጊዜ እየተቃረበ ይመስለኛል እና በቅርቡ በድል እንደሚጠናቀቅ እርግጠኛ ነኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ቅድሚያ ለቃለ መጠይቁ ፈቃደኛ ስለሆንክ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በራሴ ስም አመሰግናለሁ። ቅድሚያ ስምህን ማን ልበል? ከበደ ቶሎሳ ፈራ። ዶክተር ከበደ ቶሎሳ፣ አሁን እንግዲህ ወጣት አንተ እያልኩ ነው የምትምለው። ያገኘው የኦሮሞ ነጻነት ግንባር ካምፕስ ነው። እንዴት አገኘኸው? በጣም ነው የተገረምኩት። ያልተጠበቁ ነው ያገኘሁት። ከ1000 በላይ በአንድ ካምፕስ አልጠበቅኩም። ሞራላቸውም ሳይ ከሚጠብቀው በላይ ሆኖ ነው ያገኘሁት። የሚወራውና ያየኸው የተለየ ሆነብህ? ምን ነበር የጠበቅከው? እኔ የመጣሁት ከመጀመሪያ ያጠናው ነገር ስለ ገቨርንመንት በኢኮኖሚ ላይ አድቫይስ ላደርግ ነበር የመጣሁት። በዚህ አጋጣሚ እዚህ መጥቼ ሳይ ከመናገሩት በላይ ሆኜ ስላገኘሁት የተወራ ውጭ ያለ ኦነግ ወታደር የለውም ስልጠና የለውም ሲባል ይህም በአይነት ላረጋገጥ በጣም ተገርማለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ኦቦኮ ጅርቱ ዱን ገመደ ያራ አርጊተኒ አካት ነት በሬዴ ዋንን ጀዱን ቤኩ ገባብሴን ባይኤን ገመዳ መቃ ቄሮ ኢድል አዱኛቲን ሄዱን ገመዳ ዲነ ኬኛ አባ ቢዩማ ሰና ደፈቹዳፍ ጨብሲኔ አካ ኦሮሚያት ወለርጊኑን አዋ ሄዱ ገመዳ ኦሮሚያን ብሊሶምቲ አባ ቢዩማ ሁምነ ኬኛን ደፈና ሄዱ ገለቶማ። በቅድሚያ ስምህን እስኪ ለአድማጮች አስተዋውቅልኝ። ስሜ ደረጀ ገለታ ይባላል። የመጣሁት ከካናዳ ነበር። አቶ ደረጀ ገለታ እንግዲህ ያገኘሁት በአስመራ ነው። ምን ሊያደርጉ መጡ ከካናዳ ወደ አስመራ? እንግዲህ ከካናዳ ወደ አስመራ የመጣሁበት ምክንያት የኦሮሞ ነጻነት ግንባር ፖሊሲ ግምገማ ነበረው። ይህ ፖሊሲ ግምገማ ያለውን ፖሊሲ በመገምገም እንደገና የኢትዮጵያ ሁኔታ፣ የኦሮሚያ ሁኔታና የምስራቅ አፍሪካ ሁኔታ
በየወቅቱ ገምግሞ ፖሊሲውን ከዛ ጋር ማካሄድ ስላለበት ምጣጣም ፖሊሲ በየጊዜው ገምግሞ መያዝ ስላለበትና የአሁኑ የኢትዮጵያ መንግስትም አስተማማኝ መንግስት አይደለም እየወደቀ ያለ መንግስት ነው በኦሮሞ ትግልና በሌሎች ጭቁን ህዝቦች ትግል እና ከዛ በኋላ ምን አይነት ፖሊሲ ካለው ሁኔታ አንፃር ያስፈልጋል የሚለውን ለመገምገም እንደ አንድ የኦሮሞ ምሁርና የነጻነት ታጋይ ለዛ ነው ወደዚህ የመጣሁት። እንግዲህ አቶ ደረጀ ከሰራዊቱ ጋራ እንደነበሩ አይቻለሁኝ። በረሃ ነው፣ በረሃ ላይ መተኛት አለ። እንዴት አዩት? እንዴት ተጠበቁ ሰራዊቱን? ሰራዊቱ በጣም ደስ የሚል ሰራዊት ነው። የስነ ስርዓቱም ሁኔታ ወይም ዲሲፕሊኑ ሞራሉ ወይም ቁርጠኝነቱ በጣም አስተማማኝ ሰራዊት ነበር። በጣም ደስ የሚል ሁኔታ ነበር ከሰራዊቱ አካባቢ የምንጸባረቀው እና በጣም ዝግጁ ናቸው። የሚገርመው አገር ቤት ያለው ወይም ቄሮ አገር ቤት ብቻ አይደለም ቄሮ ያለው እዛም ያሉ በአብዛኞቹ በቄሮ እድሜ የሚገኙ ወጣቶች ናቸው እና የተወሰኑ የሰራዊቱ አባላትን አነጋግሬ ነበር። እዛ መገኘታቸው ብቻ ሳይሆን ከሀገር ቤት ጀምረው ብዙ ልምድ ያላቸው ከእድሜያቸው በላይ የትግል ታሪክ አላቸው እና እንዲሁ ዝም ብሎ ከቤትም ወጥቶ የመጡ ብቻ ሳይሆኑ እዛም በአገር ቤት ትግል ውስጥ ሲሳተፉ የነበሩና በመንገድ ላይም ብዙ ነገሮችን ውጣ ውረዶችን አልፈው ወደዚህ የመጡ ቆራጥ ናቸው እና በጣም ደስ ይላል ሁኔታው። እኔ ከጠበቅኩት በላይ ነው። የኦሮሞ ነጻነት ግንባር ሰራዊት እንዳለው አውቃለሁ፣ ግን እኔ ከጠበቅኩት በላይ ነው። እዛ ከደረስኩ ሰራዊት እንዳለው ይታወቃል። ግን በተለያየ ሶሻል ሚዲያ ላይ ሲነሳ የነበራል የኦሮሞ ነጻነት ግንባር ወታደር ከ200 ከ300 ያልበለጠ እንደሆነ ደካማ እንደሆነ አስመራ ውስጥ ታስሮ እንዳለ ይገለጻል። እርሱ ካዩትና ከጠበቁት እስኪ ግለጹልኝ። እንግዲህ ያው አንድ ትግል ደጋፊም እንዳለው ማይደግፍ ወይም የጠላት ፕሮፓጋንዳ አለ እና ብዙ ፕሮፓጋንዳ የሚያወሩ የሚያነሱ ሊኖሩ ይችላሉ። የኦሮሞ ነጻነት ግንባርም ሆነ ሰራዊቱ በነጻ የሚንቀሳቀስ የትግል አጋር በሆነው በዚህ አስመራ ታጋዮች ከበፊትም አስመራ እንደ አስመራ ራስን ድል ከመወሰኗ በፊት ጀምሮ ያላቸው ታሪክና ግንኙነት ከዛ በመነሳት ነው ወደዚህ የመጡና ሰራዊቱ ነጻነት አለው። አመራሩም እንደዛው ነጻነት ያለው ነው። የሰራዊቱም ካምፕኛ ሄድነው አንድ ካምፕ ነበረ። የተለያዩ የማሰልጠኛ ካምፖች አሉ እና አንዱን እኛ ለሳምፕል ያየነው ያም ደግሞ በጣም ትልቅ ካምፕና በጣም ትልቅ ሰራዊት ነው እዛ ያለው እና በጣም የሚያስቅ ሁኔታ ነው። እንግዲህ የምንነዛው ፕሮፓጋንዳና በሪያሊቲ ወይም በእውነት መሬት ላይ ያለውን በምንመለከትበት ጊዜ እና በጣም ደስ የሚል ሁኔታ ነበርና ፕሮፓጋንዳ ያው የጠላት ፕሮፓጋንዳ ስለሆነ ብዙም የሚደንቅ ነገር አይደለም። ያው እንግዲህ ካምፕ ሜዳ ላይ መተኛት አለ፣ ሙቀት አለ። እንዴት አዩት? እኔ እንግዲህ በጣም በደስታ ምክንያት እንግዲህ ካምፑ ሙቀት ቢኖረውም ብዙ ያልተመቻቸ ነገር ቢኖረውም ካለኝ ደስታና ሞራል አንፃር ብዙም አልታየኝም። ግን ነገሩ የአየሩን ሁኔታ የመልካም ምድሩን አቀማመጥ በመናይበት ጊዜ ምቹ ላይሆን ይችላል። ግን ቆራጥ አላማ የወጣህለትን አላማ ስለምታቅ ሰራዊቱም ይህን ስለሚያቅ ስለ ሀገሩ ስለ ኦሮሚያና ስለ ህዝቡ የሚጨነቅና መች ነው የምንነዳው መች ነው የምንንቀሳቀሰው መች ነው አገር ቤት ሄደን ለህዝባችን ትግል በቆራጥነት የወሰነውን ትምህርትና ትሬኒንግ በስራ ላይ አውለን ከህዝባችን ጎን ቆመን ነጻነታችንን የምንጎናጸፈው የሚለውን አንገብጋቢ ጥያቄ ከማንሳት ውጪ ስላለው ኢንቫይሮንመንት ብዙ ያን ያህል ትኩረት የሚሰጥበት አይመስለኝም እና ሃርድሺፕ ወይም ውጣውረድ ሊኖረው ይችላል። እንግዲህ የነጻነት ትግል እና ያንን ደግሞ በመቻል ፍሬውን መቀንጠስ አስፈላጊ መሆኑን እየተገነዘበ ሰራዊት ነው ያየሁት። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በሌላ ጊዜ ደግመን እንገናኛለን። እኔም አመሰግናለሁ ኢዮብ። ስምህ ማን ልበል? ጫላ ኦላና አብዲሳ። ዶክተር ጫላ ለእንግዲህ
ወደ አስመራ መጣል አስመራን ያገኘው ለምን መጣ አስመራ? ወደ አስመራ የመጣሁት ያው እኔ አንድ የኦሮሞ ልጅ ነኝ። እንደ ማንኛውም ኦሮሞ ልጅ በኦሮሞ ትግል ውስጥ በተለያየ መንገድ ተሳተፋለሁ። አሁን በኦሮሞ ነፃ አውጪ ግንባር በኩል የተዘጋጀ ኮንፈረንስ ነበረ። ምንድነው የኮንፈረንሱ ዓላማ? የኮንፈረንሱ ዓላማ ፖስት ቲፒኤልኤፍ ፖሊሲ ነው። ይሄ ማለት አሁን ያለው ጨቋኝ ስርዓት ከኢትዮጵያ ህዝቦችና ከኦሮሞ ህዝብ ላይ ሊገረሰስ ጥቂት የቀረው ነው። ለዚህ መነሻ የሚሆን ፖሊሲዎች ኦሬዲ የኦሮሞ ነፃ አውጪ ግንባር ነበረው። ግን አሁን አንድ አመት አካባቢ ወደሚፈጅ ጊዜ ወስዶናል። በተለያየ ሴክተሮች ተከፋፍለን የተለያዩ ትላልቅ ኤክስፐርቶች አንድ ላይ ተሰብስበን ይሄንን ፖሊሲ ስናድፍ ቆይተናል። እሱን ይዘን ነው ወደዚህ የመጣነው። ፖሊሲው ምን ላይ ያተኮረ ነበር? የተለያየ ፖሊሲዎች ሊኖሩ ይችላሉና እንደው ለአድማጭ ዘርዘር አድርገህ ትነግራለህ ዶክተር? በመጀመሪያ ደረጃ እንግዲህ በጣም ተለቅ ያሉ ብዙ ልምድና የትምህርት ደረጃ ያላቸው ባለሙያዎች ናቸው የተሳተፉበት። የመጀመሪያው የኢኮኖሚክ ፖሊሲ ነበረ። ይሄ በጣም ትልቁና ጥልቀት የነበረው ነው። ሁለተኛው የመሬት ፖሊሲ ነበረ። የስነ እርሻ ፖሊሲ ነበረ። የትምህርት ፖሊሲ ነበረ። እንዲሁም የጤናም ፖሊሲ ነበረ። የሚዲያ ፖሊሲ ነበረ። ብዙ ናቸው። በአጠቃላይ የኔ በተለይ የሚያተኩረው የጤና ላይ ነበረ። ምን ያህል ውጤታማ ሆናችኋል? እንግዲህ ከሩቅ አገር ነው ወደ አስመራ የመጣችሁት። ምን ያህል ተሳክቶልናል ብላችሁ ታስባላችሁ? ስኬቱ በእውነቱ ለመናገር ከጠበቅነው በላይ ነው። እጅግ በጣም ትልቅ ስኬት ነበረ። በሚገርም ሁኔታ ኦኔግ ይሄንን ፖሊሲ ስነድፍ በዚህ ላይ አተኩሩ እንደዚህ አድርጉ ብሎ ምንም ማስገደጃ አልሰጠንም። እስቲ ምን ይመስላችኋል በመተረዱት መልኩ የሀገሪቷን አካባቢ የምስራቅ አፍሪካንም የፖለቲካ ሁኔታ በመተረዱት መልኩ እንዲሁም ደግሞ በተለያየ ዓለም ውስጥ ስለምትኖሩ በተማራችሁትም በመሰሩበትም ቦታ የቀሰማችሁትን ልምድ ጭምር እና የሀገራችንን ሁኔታ አስመልክተው ራሳችሁ አስባችሁ ስሩ ነበር ያለው። ስናመጣ ግን የሁላችንም ፖሊሲ ኦኔግ ለዛ አካባቢ ለኦሮሞም ህዝብ ሆነ ለዛ አካባቢ ህዝብ ከነደፈው ፖሊሲ የራቀ ነገር አልነበረም። በጣም የሚመሳሰል የሚጣጣምና የሚገጥም ነበረ። እሱ ተጨማሪ ደግሞ ምንድነው እያንዳንዳችን በተለያየ ቦታ ሆነን ብዙ ጊዜ ፖሊሲ ማለት ትልቁ መሳሪያ ነው። ሰው ወታደር የደህንነት ሚኒስትሩን ወይ ሌላ ጠመንጃውን አፈሙዝ ነው የሚያየው። ፖሊሲ ራሱ አንድ የባርነት ቀንበር ነው፣ የማይታይ ነው ግን። ስለዚህ ሁላችንም በተለያየ ጥልቀትና በተለያየ አቅጣጫ በደንብ የተረዳ ነው። አሁንም ያለው ስርዓት ምን አይነት ፖሊሲ እንደሚከተል ምን አይነት ጎጂ ፖሊሲ እንደሆነ ሁሉም በየአቅጣጫው አብጠርጥሮ አውጥቶታል። መልካም እንግዲህ አሁን ማገኝህ በኦሮሞ ነጻነት ግንባር ካምፕ ውስጥ ነው። ሰራዊቱን እንዴት አየኸው? ምን ጠብቀህ ነበር የመጣኸው? መቼም የተለያየ ፕሮፓጋንዳዎች ሲነዙ እንደነበረ እርግጠኛ ነኝ አይተው ይሆናል። ምን አየህ? ምን ጠበቅ? በእውነት እኔ ከመጀመሪያው ጀምሮ መረጃዎች ነበሩኝ። አምን ነበረ የኦሮሞ ህዝብ ትግል የኦሮሞ ህዝብ የኦኔግ ነፃ አውጪ ግንባር የሚሊተሪ ካምፑም ሆነ እንቅስቃሴውም ሆነ ሁሉ ነገር እርምጃውን በአገር ቤት ውስጥም ሁሉም እያየው ነው። እና ስመጣ ላይ እንደምችልና በእርግጠኝነት ያለ ምንም ጥርጣሬ ነበር ወደዚህ የመጣሁት። አሁን ግን ስመጣ ከጠበቅኩት በላይ ነው ያየሁት በሚገርም ሁኔታ። ከመቼም ከሰራዊቱ ጋር ተገናኝተሃል፣ ሰራዊቶችን አይተሃል። ሰራዊቱ ያለው መንፈስ ምን ይመስላል? ምን ያህል የመንፈስ ጥንካሬ ያላቸው? የማሸነፍ ሁኔታ እንደው እርግጠኛ ናችሁ ያሸንፋል እናሸንፋለን እንዲህ ብላችሁ ታስባላችሁ? በመጀመሪያ ደረጃ ያው እኔ በዚህ ጉዳይ ላይ በአንድ ወቅት ብዙ ጊዜ ሰዎች ሲናገሩ የኦሮሞ ነፃ አውጪ ግንባርን እንቅስቃሴ
እንደው ወታደር የለው ምን የለው ኃይል የለው እድሜው እንደዚህ ሆነ የኔ ያክል ፈጀ ያሉ ብዙ ያወራሉ የኦኔግ ወይ የኦሮሞ ነጻ አውጪ ግንባር እንቅስቃሴ እያንዳንዱ ሰከንድ ያለ ውጤት ውለው ያደረበት ቀን የለውም ይሄንን እኔ በደንብ ነው መረዳው በደንብ ነው ማምንበት ግን አሁን መጥቼ ያየሁት ነገር ማምነው ከማቆም በላይ ነው ያለው ወጣት ኃይል ያለው የሚሊታሪ ኃይል እጅግ በጣም ትልቅ ሞራል ያለው ቁርጠኝነት ያለው በጣም እስከ መጨረሻው በራሱ የሚተማመን መች ነው ሂደን እንደው ጥድፊያ ውስጥ ናቸው ወንድሞቻችን ሌሎቻቸው ከኛ ዘንድ ሂደዋል ተሰማርተዋል እኛስ መሄድ አለብን ብሎ ነው እንደው አመራሩን ያጨናነቁ ያሉት የሚገርም ነገር ምንም አይነት የሰከንድ ያክል ጥርጣሬ የለባቸውም ለኔ ራሱ ደብል የሆነ ወይ እጥፍ የሆነ ጥንካሬን የሰጡኝ ዶክተር ጫላ እንግዲህ ስለሰጣኸኝ ማብራሪያ ከልብ አመሰግናለሁ እግዚአብሔር ይስጥልኝ በሌላ ጊዜ እንገናኛለን እኔም አመሰግናለሁ እንደለ ለኦሮሞ ህዝብና ለተጨቋኝ ህዝብ በሙሉ ላለኝ አመሰግናለሁ የተከበራችሁ አድማጮቻችን ፕሮግራማችንን እያጠናቀቅን እንገኛለን ከዛ በፊት አጥር ያለ መልእክት አስተላልፌ እንሰናበታለን በዶክተር አብይ በጠሩት ስብሰባ ላይ የኦሮሞ አርቲስቶች አለመገኘታቸው እጅግ የሚያሳዝን የታሪክ ጠባሳ ጥሎ ያለፈ መሆኑን በዚህ አጋጣሚ ልንገልጽ እንፈልጋለን ለኦሮሞ አርቲስቶች በህይወትና በደም የተገኘውን መስዋዕትነት ነጻነት አሁንም ከተቀራው ኦሮሞ ህዝብ ጋር አብራችሁ ሆናችሁ ከዳር እንድታደርሱት ጥሪ እናስተላልፋለን የአንድነት አርቲስቶች ወይም በተለያየ ድራማ ላይ የምናቃችሁ አርቲስቶች ያ ከዶክተር አብይ ጋራ ፎቶ ተነስታችኋል የዛች ሀገር ህዝብ ሲጨፈጨፍና ሲገደል ትንፍሽ ያላላችሁ አርቲስቶች ዛሬ ራሳችሁን ለማሳየት አደባባይ ወጣችሁ ያደረጋችሁት መሽቀርቀር ወይም ለመታየት ያደረጋችሁት ሙከራ ከታሪክ ተጠያቂነት አያስመልጣችሁም እንላለን እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ዮባይሳ ቴክኒሻናችን አስፋው ገመቹ ፕሮግራም መሪያችን በሪቴ አለሙ ነበረች እስከ ሳምንት መልካም ሳምንት ከያ ኦሮሞ ኤርባ ጋንፉሬ አየር ላይ አለ Nos volverá ya ne cosimera tu paganos pierra tu role walgara gaila meko abdi kudi sagavata nari pati kapsoni jira jude nos volverá ya ne cosimera tu paganos pierra Turule walgara Kaina meko Abdi kuti Zagavata naripati kapsoni Lono di bumi abone Kabzo de java fachane Jifane galu to kujane gal tu firane Lolo di bumi yavane Kazo de java fachane Omoko Jifane galu to kujane gal tu firane Today
biyarra turule walgalla ngai lameko abdi kuti sagapata naripati kasoni jira jude nos walbera yaane ko simbera tu paganos biyarra turule walgalla ngai lameko abdi kuti sagapata naripati kasoni kayo tomake biyarra tamsasi lami wal kurmesi mal podesi